ዛሬ የምንመለከተው ሚስጥረ ሥላሴ ይሆናል ማለት ነው። ከአምስቱ አዕማደ ምስጢራት መካከል በዋነኛነት የሚቀመጠው አዕማደ ምስጢር ሲዘረዘር ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ተብለው አምስት ከሚደረደሩ ከሚቀመጡ አምድ ከሆኑ ለእምነታችን ፋንዳሜንታልስ አዕማድ ተብለው ከሚጠሩት መካከል ዛሬ የምንመለከት ሚስጥረ ሥላሴ ይሆናል ማለት ነው። መግቢያ እንድትሆነን ባለፈው ትላንትና ማለት ነው ትንሽ ነገር አይተናል። በዋነኛነት አከፋፈሉን እንመልከት። የአምስቱ አዕማደ ምስጢራት አከፋፈል ጸሎተ ሃይማኖት ላይ ጉባኤያትን ስንመለከት ያያችሁት ይመስለኛል። ገና ስንጀምር በመጀመሪያ ብላችሁ አይደለ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ብላችሁ አብን ብላችሁ አይደለ። ከዛ ደግሞ ወልድንም እንደዛው ወነአምን መንፈስ ቅዱስ ከሚለው ድረስ ከመንፈስ ቅዱስ ድረስ ትመሰክራላችሁ። ይሄ በጉባኤ ንቅያና በጉባኤ ቁስጥንጥንያ በሁለቱ ጸሎተ ሃይማኖት ተፈጸመ ያልነው ማለት ነው። እሱ ላይ የምናገኘው። ስለዚህ በዋናነት ሚስጥረ ሥላሴን ከና ከመጀመሪያው ነአምን በአሐዱ አምላክ ብለን ስንጀምር ጸሎተ ሃይማኖት ላይ የምንመሰክርለትን ሃይማኖት ወይም ደግሞ እምነት የምናይበት የምንማርበት ምን ይባላል? ሚስጥረ ሥላሴ። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ብላችሁ ደግሞ በአንድ ጌታ በኢየሱስ ክርስቶስ እናምናለን። እርሱን ወነአምን በመንፈስ ቅዱስ እግዚእ ጌታ መንፈስ ቅዱስ አይደለ? መንፈስ ቅዱስም እናምናለን እንላለን። ይሄን የምናምነው ምንድነው ተብሎ ከተጣራ ሚስጥረ ሥላሴ ይባላል ማለት ነው። ሚስጥረ ሥላሴ በሁለተኛነት ሚስጥረ ሥጋዌ ነው። ሁለቱ አንድ ላይ ስለሚመጡ ብዬ ነው። ሚስጥረ ሥላሴ እና ሚስጥረ ሥጋዌ። ሚስጥረ ሥጋዌ ተሰባ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል ብለን ጸሎተ ሃይማኖት ላይ የምንናገርለት በአንድ አምላክ በእግዚአብሔር አብ እናምናለን ብለን ሁሉን ከጨረስን በኋላ ልክ እዚህኛው ጋር ስለኛ ስለ ሰዎች ስለ መዳን ከሰማይ ወረደ ብለን ጌታ ኢየሱስ ክርስቶስን የምንመሰክርለት ማለት ነው። የምንመሰክርለት በመንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ ብለን ደግሞ ሰው መሆኑን እንናገራለን። ከሥላሴ አካላት አንዱ ወልድ ከሰማየ ሰማያት ወርዶ ድንግል ማርያም ምን ሆነ? ሰው ሆነ። ስለዚህ ይሄ ሚስጥረ ሥጋዌ ተብሎ የሚነገረው ማለት ነው። በዋናነት እነዚህ ሁለቱ ጸሎተ ሃይማኖታችን ላይ በሰፊው የምታገኟቸው ናቸው። ከዛ ሚስጥረ ቁርባን ሰብሰብ ተደርጎ በቤተ ክርስቲያን ውስጥ ያለ ሚስጥር ስለሆነ ወነአምን በአሐቲ ቅድስት ቤተ ክርስቲያን ብሎ በአንዲት ቅድስት ቤተ ክርስቲያን እናምናለን የሚለው አለ አይደለም? እርሱን መሰክረን ከዛ ስለ ጥምቀት ለኃጢአት ስርየት በአንዲት ጥምቀት በምትሆን በአንዲት ጥምቀት እናምናለን ካልን በኋላ ትንሣኤን ተስፋ በማድረግ እንጨርሳለን ማለት ነው አይደለ? ወንሴፎ ትንሣኤ ሙታን ወሕይወት ዘመጽእ ለዓለመ ዓለም ተብሎ ወይ ደግሞ አሜን ብላችሁ ታስኬዳላችሁ አይደለ? የሙታንን መነሳት የሚመጣውንም የዘላለም ሕይወት ተስፋ እናደርጋለን ብለን እንሄዳለን። ሁለቱ በዋናነት ከማን አንጻር ነው? ሚስጥር ሥላሴ አንጻር አይደለ? ሚስጥረ ሥላሴ አንድ ላይ፣ ሚስጥረ ሥጋዌም ደግሞ ከሆነ የአምላክ ሰው መሆን ማለት ነው። እነዚህ ሁለቱ ምንድን ናቸው? የሚታመኑ ናቸው። ሚስጥረ ቁርባን፣ ሚስጥረ ጥምቀት ላይ ደግሞ ሁለቱን አንድ ላይ ደግሞ ብታደርጓቸው የምትታመንለትና በተግባር የምትገልጡት የምትሳተፉት ነው። በተግባር የምትሳተፉት ሚስጥረ ቁርባንን በቤተ ክርስቲያን በመቀበል ምንም እናደርገው የምንተገብረው አይደለ? የምንሳተፈው ነው። ጥምቀትም ልክ እንደዛው በተግባር የሚተገበር ነው አይደለ? የሚተገበር ነው። አምነን የምንቀበለው ብቻ ሳይሆን ልክ እንደ ሚስጥረ ሥላሴ የትኛው የሚተገበርም ነው።
ከዛ መጨረሻ ላይ ትንሣኤ ሙታን ጋር ስንመጣ ደግሞ የምንጠብቀው ነው የምንጠባበቀው ነው። በምን በእምነት አምነን በተስፋ የምንጠባበቀው ነገር ምንድነው? ምስጢረ ትንሣኤ ሙታን ማለት ነው። እነዚህን አምስቱን የያዘ ሚስጥር አዕማደ ሚስጥር ብለን የምንጠራው ነው። ስለዚህ በሶስት ተከፈለ ማለት ነው። ምስጢረ ሥላሴ እና ምስጢረ ሥጋዌ ምን የሚባል ነው? አምነን የምንቀበለው ምንድነው? ሚስጥር ነው። ስለ እግዚአብሔር ባህሪ፣ ስለ ክርስቶስ ማንነት መሰረታዊ የሆኑ እውነቶችን የምናይበት የሃይማኖት ምን መሰረት ከሚባሉት ዶግማቲክ የሆኑ ነገሮች መካከል ሁለቱ ናቸው። እነዚህ ምስጢረ ሥጋዌና ምስጢረ ሥላሴ ማለት ነው። አምነን የምንቀበለው ነው። ሁለቱ ግን አምነን የምንተገብራቸው ናቸው። ምስጢረ ጥምቀትና ምስጢረ ቁርባን ማለት ነው። ምስጢረ ጥምቀት አንዴ የሚከናወን የማይደገም፣ ምስጢረ ቁርባን ደግሞ የሚደገም ማለት ነው። ሁል ጊዜ የሚደጋገም ያን ምስጢረ ትንሣኤ አምነን ተስፋ የምንጠብቀው ማለት ነው። እነዚህን በሶስት አይነት ካታጎሪ ከከፈልናቸው በሶስት አይነት ግሩፕ ካረክ ነው አዕማደ ሚስጥራትን ከሁለቱ መካከል ነጥለን አምነን የምንቀበላቸው ሚስጥራት ከምናላቸው ውስጥ ሁለቱ ምስጢረ ሥላሴ እና ምስጢረ ሥጋዌ በመጀመሪያ እንመለከታለን ማለት ነው። ለዛ መነሻ ግን እንዲሆነን ምስጢረ ማንን ሥላሴን እናስቀድማለን። ምስጢረ ሥላሴን እናስቀድማለን። እዚህ ሃይማኖተ አበው ምዕራፍ 60 ላይ ስለ ሥላሴ መማር ቀድሞ አንድ አማኝ ሊያደርገው ወይም ደግሞ ሊማረው የሚገባው ነገር ሥላሴን ምን ማድረግ ነው? ወይም ስለ ሥላሴ መማር እንደሆነ ገልጦ ያልፋል። ምናልባት የምትመለከቱ ከሆነ ሃይማኖተ አበው ምዕራፍ 60 ላይ አይ ቲንክ መክፈት ትችያለሽ ሂሩት ወይስ አለሽ? እኔ ራሴ ልክፈት። ሃይማኖተ አበው አለሽ? ሃይማኖተ አበው አልችልም፣ እዚህኛው ላይ ነው ያለው። ኦኬ እሺ። እኔ ራሴ በዚህ ከፍትና ላንብብላችሁ ዝም ብዬ። እሺ መልካም። ምዕራፍ 60 ላይ ስለ አንድነትና ስለ ሶስትነት የሚናገርበት ክፍል ነው። ሃይማኖተ አበው ኦኬ፣ አንድ ሃይማኖት ላይ አለ አይ ቲንክ። እሺ ሃይማኖተ አበው አግኝቼዋለሁ። ምዕራፍ 60 ሃይማኖተ አበው ዘቅዱስ ጎርጎርዮስ ማለት ነው። ቅዱስ ጎርጎርዮስ በእንዚናዙ ማን ነበር? ቅዱስ ጎርጎርዮስ ዘእንዚናዙ ላስታውሳችሁ፣ ጉባኤያትን መለስ ብለን እንድናይ ይረዳናል ብያችኋለሁ። የዛሬው ቶፒክ ማለት ነው። ቅዱስ ጎርጎርዮስ ዘእንዚናዙ ማን ነበር? ጉባኤያት ስንመለከት የትኛው ጉባኤ ላይ ነበር ያገኘ ነው? ስለምንድን ነበር የመሰከረው? ትዝ ይላችኋል? እንደ ክላስ ስለሆነ ስብከት አይደለም ዛሬ የምናደርገው ትምህርት ነው። ስለዚህ ቀጣይነት ያለው ነው አይደለ? ቅዱስ ጎርጎርዮስ ዘእንዚናዙ ማን ነበር ብለን ነበር? ቶሎ መልሱልኝ። ሶስት ካውንስል ኦኬ። ሌሎቻችሁስ? ቅዱስ ጎርጎርዮስ ዘእንዚናዙን ጉባኤያተ ቤተክርስቲያን ዓለም አቀፍ ጉባኤያትን ስንመለከት አይተነዋል። የመጨረሻው ጉባኤ ኤፌሶን ላይ ማለት ነው። ካውንስል ኦፍ ኤፌሶስ ላይ አይተናል። ስለ መንፈስ ቅዱስ መስክሯል አይደለም? መናፍቁ መቅዶኒዎስ በነበረ ጊዜ ስለ መንፈስ ቅዱስ መስክሮ ረድቶ መጨረሻ ላይ በመንፈስ ቅዱስም እናምናለን የሚለውን አለ አይደለ? እሱ እንዲገባ አድርገው ካለፉ አባቶች መካከል በዋነኛነት ልክ አሪዮስን ረድቶ አትናቴዎስ እንዳለፈ ሁሉ ቅዱስ ጎርጎርዮስ ዘእንዚናዙ በዚህ ጉባኤ ኤፌሶን ላይ በዋነኛነት ስሙ የሚጠራ ነው። ስለዚህ ሃይማኖተ አበው ምዕራፍ 60 ላይ ምዕራፍ 60 ማለት ዘቅዱስ ጎርጎርዮስ የሱ ነው። በእንዚናዙ ኤጲስቆጶስነት የተሾመ ከሃዲ መቅዶኒዎስም ከተሰደደ በኋላ በቁስጥንጥንያ ሊቀ ጳጳስነት የተሾመ
አንድነትን ሶስትነትን የተናገረ ይህ ቅዱስ ጎርጎርዮስ እንዲህ አለ ይልና ቁጥር 2 ምናልባት ይፈልጋት እኔ 6ኛው ላይ ነች ግን ያለች ግን ቁጥር 2 ላይ ያለውን ብጅና ላንብብላችሁ። ስለ ሶስቱ አካላት ትክክልነት ስለማይከፈል ስለ መለኮት አንድነቱ እንዲህ አለ። ከሁሉ አስቀድሞ በአካል ልዩ በክብር አንድ የሚሆን ሶስትነትን እናስተምራለን። እሊህም አብ ወልድ መንፈስ ቅዱስ ናቸው። ሥላሴ በመለኮት አንድነት መለየት የለባቸውም። የአካላት ግን በባህሪ መለየት ሳይኖር እያንዳንዱ አካል በገጽ በመልክ ፍጹም ነው ብሎ ያስቀምጣል። ቁጥር 2 ላይ ማለት ነው። ሃይማኖተ አበው ዘቅዱስ ጎርጎርዮስ ማለት ነው። ስለዚህ እኛ የምናምነው እምነት ስለ ሥላሴ የትኛውን ነው? ሶስቱ አካላት ትክክልነት ስለማይከፈል ስለ መለኮት አንድነት ግልጽ ነው። ስለሱ ነው የምንመለከተው ማለት ነው። ስለሱ ነው የምንመለከተው። ቀለል አድርገን ማወቅ ስላለባችሁ ሁለት ቃላት ላስቀምጥ። ሁለት ቃላት አንደኛ ኦሲያ ብለን የምንጠራው ኢሰንስ ተብሎ ወይ ደግሞ በእኛ መለኮት ተብሎ የሚጠራው ቃል ነው። ያዙልኝ። ኤሰንስ ኦሲያ ተብሎ ሊጠራ ይችላል። ኦሲያ የግሪኩ ቃል ነው። ኢሰንስ ባህሪ የምንለው ማለት ነው። ወይም ደግሞ ጋድሄድ ተብሎ መለኮት ተብሎ ይጠራል። መለኮት መለከ ገዛ ማለት ነው። መለኮት ብለን እንጠራለን። በሁለተኛነት አንድ ናቸው። እሺ ኢሰንስም ኦሲያን ብትሉ መለኮትን ብትሉ አንዱን ባህሪ እየተናገረን ስለሆነ ማለት ነው። ሁለተኛ አካል የሚለውን ቃል ያዙልኝ። ወይም ደግሞ ስም አካል ስንል ሂፖስታሲስ በሚለው ማለት ነው። ወይም ደግሞ ፐርሰንን ብትሉት በዚህኛው ኬስ ችግር የለውም። ስለዚህ አካል እየያዛችሁልኝ ማለት ነው። ስለዚህ በዋናነት መጽሐፍ ቅዱስ ላይ ከተነገረው ቃል እንጀምራለን። መነሻችን ማን ነው? እግዚአብሔር ለፍጥረቱ እኛን እንድናውቀው እርሱ ለእኛ በተገለጠበት መንገድ አይተን አይደለ? እግዚአብሔር አንድም ሶስትም የምንል ወይም ደግሞ ስለ እግዚአብሔር የምናውቅ በተገለጠበት እርሱ ራሱ በነገረን መሰረት ስለሆነ የመጀመሪያው ጥቅስ የምናገኘው ለሙሴ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ያለችዋ መነሻ ነች የምትሆነን። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሂሩትዬ ክፈችልኝ አለሽ። ምዕራፍ 6 ቁጥር ስንት ነው ያልከው? 6 ሶሪ 4 ነው ፈልግ። እሺ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ብሎ ያስቀምጣል። እስራኤል ሆይ ስማ። እግዚአብሔር እንግዲህ ለእስራኤላውያን ለሕዝቦቹ ራሱን የገለጠበት ክፍል ነው ይሄ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ብሎ ያስቀምጣል። ስፔሲፊክሊ ይህንን መነሻ እናደርግና እንሄዳለን። አምላካችን እግዚአብሔር ስንት ነው ጋይስ? መልሱልኝ። አምላካችን እግዚአብሔር ስንት ነው? አምላካችን እግዚአብሔር ስንት ነው? አንድ ነው። ይህ ክፍል ኮንቴክስቱ ከታየ ከጣዖታውያን ሲለየው ከግብፅ ካሉ አማልክት በሌላም ካሉ ራሳቸውን አምላክ ነን ብለው ከሚጠሩ ከጣዖታት ለይቶ እግዚአብሔር አንድ ስለመሆኑ የተነገረበት ክፍል ነው። አንድ እንጂ የነጠላ ማንነት ያለው ይሄ ሞናዲስቲክ ይሆናል አይደለ? አንድ ሲንግል አካል ያለበትን ወይም ደግሞ አንድ ነጠላ አካልን እየገለጠ አይደለም። አምላካችን አንድ ነው ብሎ ሲያስቀምጥ እያወራ ያለው አምላክነትን መሆኑን አትርሱ። እዚህ ክፍል ላይ አምላካችን አንድ ነው ብሎ ሲያስቀምጥ በነገራችን ላይ ሂጅልኝ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ካለው በሚጋጭ መንገድ አይደለም። ምን ብሎ ያስቀምጣል እዛው ላይ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ሂሩት ክፈችልኝ።
ብላኒ ጥርት ያለ አይደለም። አይታይም። እንትን ያለ ጥርት አላለም። ካሜራችን እስኪ ጥረጊ። በጣም ብለሪ ነው። እሺ ዊዝደም መክፈት ትችላለህ? ንገረኝ። ከታች አንድ ቁጥር እየጻፍክ ነው። ካሜራ ጥርት ያለ ከሆነ ንገረኝ። ነው ልክ አይደለም። በደንብ እየታየኝ አይደለም። ብዙ ልክ አይደለም እንትኑ ኦኬ 8:4 ቴንክ ዩ። እንግዲህ ለጣዖታት ወይም ደግሞ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ብሎ ያስቀምጣል። ከምኑ በቀር? ከአንዱም በስተቀር ሌላ አምላክ እንደሌለ እናውቃለን። አንዱም ብሎ ሲያስቀምጥ ስለ የትኛው አምላክ እያወራ ነው? ስለ እውነተኛው አምላክ ከጣዖት ስለተለየው አምላክ ነው። እኛ ክርስቲያኖች አምላክ አንድ እንጂ 2 3 4 5 አንልም። የእኛ አምላክ ስንት ነው? አንድ ነው። ይህ ከጣዖታትም ሲለየው በደንብ ያዙልኝ። እውነተኛ አምላክ መሆኑን እርሱን ነጥሎ እርሱ የእኛ አምላክ አንድ እንጂ ብዙ እንዳልሆነ የሚያስቀምጥበት ክፍል ነው። ዘዳግም 6:4 ላይ ያለውም ቃል እዚህም ጋር ተመሳሳይ ያለው ቃል ሁሉም የሚያሳዩት ስለ የትኛው ቃል ነው? ውህድ ስለሆነ አንድ ነው። እሺ ውህድ ስለሆነ አንድ ኢሃድ ስለሚባለው አንድ ነው እያወሩ ያሉት እንጂ ያኺድ ተብሎ ከሚቀመጠው አንድ ጋር የተመሳሰለ አይደለም። ይህ አንድ ምናልባት የምታገኙት ዘፍጥረት 1:5 ላይ ለምሳሌ ይጅልን ዘፍጥረት 1:5 ላይ ዘፍጥረት 1:5 ላይ አንድ የሚል ቃል ታገኛላችሁ። ይህ አንድ ቃል ነጠላ ወይም ደግሞ ያኺድ ተብሎ የተቀመጠው አንድ ነው። ነጠላ አንድ ማለት ነው። ውህድ አንድን ሳይሆን ነጠላ አንድ ነው። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። ይህ አንድ ቀን ተብሎ የተነገረው ይሄ ነጠላ ያኺድ ተብሎ የሚተቀመጠው ማለት ነው። እሱ ነው። ግልጽ ነው። አንድ ተብሎ የሚቀመጠው። ስለዚህ እኛ የምንጠቀመው ግን ወይም ደግሞ ዘዳግም 6:4 ላይ የተቀመጠው ከየትኛው ጋር ነው የሚስማማው ካላችሁ ይሄ ያኺድ ሳይሆን አንድ ተብሎ የተነገረለት ዘፍጥረት 2:24 ላይ ያለው ስለ አዳምና ስለ ሔዋን የሚያወራበት ክፍል ነው። ይችላል አውጭልን ቁጥር 2 ምዕራፍ 2:24 ላይ ዘፍጥረት ላይ ማለት ነው። ዘፍጥረት 1:5 ላይ አንድ ቀን ብሎ ሲያስቀምጥ ምን ብሎ ነው የሚያስቀምጥ? አንድ ስፔሲፊክሊ አንድ ማለት ነው። ዩኒቲ ያለበት አንድን ሳይሆን ነጠላ አንድ ማለት ነው። ይህ ግን አንድ ዘዳግም ላይ የተቀመጠው አንድ አምላካችን አንድ ነው ብሎ ሲያስቀምጥ ልክ እንደዚህ እንዳለው ኢኻድ በሚለው ነው። ምን በማለት ያስቀምጣል? ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሎ ያስቀምጣል። ስንት ስጋ? አንድ ስጋ። ይህ አንድ ስጋ ከምንና ከምን ነው? ሁለቱም አንድ ይሆናሉ ነው አይደለ? ሁለቱም አንድ ሆነው መጥተው ዩኒቲ ያለበት አንድነት ነው ማለት ነው። ዩናይትድ ዋን የሚባለው ቃል ነው which is ኢሃድ። ስለዚህ ነጠላ የሆነ አንድ ገጽ ብቻ የሆነ አምላክ እንደሌለን በዚህ ቃል አጠቃቀም እንረዳለን። ከቃሉ ብቻ ማለት ነው። ከቃሉ ብቻ ዮሐንስ 1 እስከ ቁጥር 3 ድረስ ይሄ አንድ አምላክ ማን እንደሆነ ይነግረናል አይደለም? ዮሐንስ 1 እስከ 3 ድረስ ይጅና እናንብበው። አንድ ብሎ ሲያስቀምጥ ውህድ አንድ መሆኑን እንድትረዱ ማለት ነው። ነጠላ አንድ ሳይሆን ውህድ አንድ። እዚህ አምላክ አንድ ነው ብለን ስናስቀምጥ ስለ ኦሲያ እያወራን ኢሰንስ ማለት ነው፣ ወይም ባህሪ
እያወራን ወይም ደግሞ ጋርሄዱን መለኮት ስለ መለኮት እያወራን መሆኑን እንድትረዱ። እርዛ ደግሞ ነጠላ ሳይሆን ውህድ ማንነት ስንል ደግሞ ስለ አካላት ነው ፖስታሲስ ወይም ደግሞ ፐርሰን የምንለው እዚህኛው ጋር ከዛ አንጻር መሆኑን እንድትመለከቱ ነው ፈልገው። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነው አንዳችንስ እንኳ ያለ እርሱ አልሆነም ብሎ ስለ አንድ ብቻ ሳይሆን ስለ ብዙ እየተናገረ መሆኑን ተናገሩ። በአካል ስንት ነው? አትሊስት እዚህ ጋር ሁለት አለ አይደለም? ሁለት። በመጀመሪያ ማን? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ በእግዚአብሔር ዘንድን በመጠቀም ሁለተኛ አካል እንዳለ ተናገረ። ቃልም ግን ራሱ ምንድን ነው? እግዚአብሔር። ስለዚህ አትሊስት በዚህ ክፍል እንኳን ከአንድ በላይ የሆነ ምን አለ? ራሱን እግዚአብሔር ተብሎ የተጠራ ማለት ነው አይደለም? ስለዚህ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ብሎ ሲያስቀምጥ አንደኛ ቆሮንቶስ ላይም እንደዛው ሲያስቀምጥ ስለ የትኛው እግዚአብሔር እያወራ ነው ከተባለ ነጠላ ስለሆነ አንድ እግዚአብሔር ሳይሆን ውህድ ስለሆነ አንድ ማለት ነው እያወራ ያለው። ግልጽ ነው አይደለም? አሁን አንድ በአንድ እያሰፋን ልንሄድ ስለሆነ እያያዛችሁን አልፈጠንኩም አይደል? ሁሌ ስለምታውቁት እናንተ አይከብዳችሁ፣ ያደጋችሁበት ነው ይሄ ነገር አይደለም? ውህድ የሆነ ነጠላ ማለት ነው። አሁን ልክ እዚህኛው ክፍል ላይ እንዳነበብነው ማለት ነው ዘፍጥረት 2:24 ላይ ያለው አለ አይደለ? አንድ ብሎ ሲያስቀምጥ የአንድነት ስያሜ ብዙ አይነት አንድ ነው ያለው። ብዙ አይነት አንድ ባህሪ ኖሮት ብዙ አካል ያላቸው ይኖራሉ። ብዙ ባህሪ ኖሯቸው ብዙ አካልም ያላቸው ይኖሩ ይችላሉ። ብዙ ባህሪ ኖሮ አንድ አካልም ሊሆን ይችላል ስፔሲፊክሊ ማለት ነው። ስለዚህ የአንድነት ስያሜ ራሱ ብዙ አይነት ነው። ይሄ አርስቶትሊያን ዴፊኒሽን ኦፍ ዋንነስ የሚባለው ማለት ነው። እኛ አንድ ስንል የምናወራው ስለ ባህሪ ነው። የአካልን አንድነትን አይደለም። የአካል አንድነት አይደለም ስያሜው በራሱ ማለት ነው። አንድ ባህሪ ስለ አንድ ባህሪ ነው። አንድ ብለን ስንናገር ስለ አንድ መለኮት ነው የተናገርን ያለ ነው። አካላት ግን ከአንድ በላይ ሊሆኑ ይችላሉ። ይህ የአንድነት ስያሜ አርስቶትሊያን ዴፊኒሽን ኦፍ ዋንነስ ላይ በዋናነት ያለ ነው። ምናልባት ማየት እንችላለን አንድ ስንት ነው የሚለውን ማለት ነው። ለዚህ ጥሩ ማብራሪያ እንዲሆን ምናልባት ከእስልምና ጋር በተያያዘ መምህር በረከት አዝመራው ዲያቆን በረከት አዝመራው የልቦና ችሎት መጽሐፋቸው ላይ አንድ ስንት ነው በሚል ርዕስ ሰጥተው ሥላሴን ሲያብራሩ የጀመሩበት ክፍል አለ። እሱን ለእናንተ ጋብሱ እንድታነቡ ማለት ነው። እንቀጥል አይደለም? እሺ መልካም። ስለምን እያወራ እንደሆነ እንድትረዱት ነው ማለት ነው። እዚህ የእንግሊዝኛ ክፍሎች ላይ ያሉትንም ምናልባት እያነበብኩላችሁ ልሂድ። እዚህ ቅዱስ ቄርሎስ ስለ ሥላሴ የሚናገረው ክፍል አለ። አንድ ክፍል ማለት ነው ላንብብላችሁ። For it were conceivable, since the Godhead is by all confessed to be one, that the Holy Trinity should not in every wise arrive at sameness of essence and so reach one relation of Godhead ብሎ ያስቀምጣል። እንደው ኮንሲቨብል ሆኖልን አይደለም በነገራችን ላይ እንደው የተገለጠን በዛ መንገድ በተገለጠልን ግን ይሄ Godhead ወይም መለኮት አንድ እንደሆነ እንመሰክራለን ይላል። Since the Godhead is by all confessed to be one, አንድ ነው መለኮት። ስንት ነው? አንድ። ስለ ኦሲያ ወይም ስለ ኤሰንስ ስናወራ ማለት ነው። That the Holy Trinity should not in every wise arrive at sameness of essence and so reach one relation of Godhead ብሎ ነው የሚያስቀምጥ። እንደው ተመሳሳይ የሆነም ኤሰንስ ወይም ባህሪ አላቸውም ደግሞ አንልም። ተመሳሳይ ሳይሆን የምንለው አንድ ባህሪ ነው። ባህሪያቸው ተመሳሳይ ሆኖ ሴምነስ ልክ እንደ መንታ ልጆች ተመሳሳይ መንታ እንደሆኑ አካላት ተመሳሳይ የሆነ ሳይሆን አንድ ባህሪ ነው ያላቸው። አንድ ባህሪ ሥላሴ አንድ ማለት ነው። ስለዚህ አንድ የምናወራው ስለ እሱ አንድ ነው።
ግልጽ ነው። ስለሱ አንድ ነው። ይህን አንድነት ከመመስከራቸውም ባለፈ ቅዱስ አትናቴዎስ የአሌክሳንድሪያው እንዲህ ብላ ያስቀምጣል። በነገራችን ላይ ኤንድ ዘ ወርድ ይላል as being not separate from the Father nor unlike and foreign to the Father's essence, what he works, those are the Father's work, and his framing of all things is one with his, and what the Son gives, that is the Father's gift ብሎ ያስቀምጣል ማለት ነው። ስለ ቃል ነው የሚያወራው። in the word ብሎ ያስቀምጥና as being not separate from the Father ከአብ የተለየ ሳይሆን በደንብ ሳይለይ ወይም ደግሞ ከአባቱ ሳይለይ and foreign to the Father's essence ብሎ ያስቀምጣል። እንደዛው ከአብ በምን በባህሪ የተለየ ሳይሆን ማለት ነው። የተለየ ሳይሆን what he works, those are the Father's works. እሱ የሚሰራው ቃል የሚሰራው የማን ስራ ነው? የአብን ስራ ማለት ነው። ከአብ የተለየ ስራ እንደማይሰራ and his framing of all things is one with his, and what the Son gives, that is the Father gives also ብሎ የሚያስቀምጥ አብ የሚሰጠውን ሁሉ ወይም ደግሞ የሚያደርገውን ነገር ሁሉ እንደዛው ወልድም ያደርጋል። አብ የሚሰራውን ስራ ሁሉ ማን ወልድም እንደዛው ይሰራል እያለ ስለ አብና ወልድ እኩልነት፣ የባህሪ አንድነት፣ አንድ አምላክ ስለመባላቸው ቅዱስ አትናቴዎስ ይመሰክርልናል ማለት ነው። ቅዱስ አትናቴዎስ ይመሰክርልናል። በዋናነት እስኪ መጽሐፍ ቅዱስ እያየን እንድናይ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ እንደው እናገኛቸዋለን ወይ አይደለም? እናገኛቸዋለን ብለን ከተጀመረ አዎ እናገኛቸዋለን። መነሻ እንዲሆነን ዘፍጥረት 1:26ን ትከፍችልናለሽ። ከመጀመሪያው ዘፍጥረት 1 ሀ ብሎ ሲጀምር ለሙሴ ቁጥር 26 ላይ ስለ አንድነቱ ስለ ሶስትነቱ ፍንጭ ሰጥቶት ስለሚያልፍ ማለት ነው። 1:26ን ከዛ ደግሞ 11:7ን እናነባለን። 1:26ን ክፈችልኝ። 1:26 ዘፍጥረት 1:26 እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱንም ሁሉ ይግዙ ብሎ ያስቀምጣል። እግዚአብሔርም አለ። በስንት አንቀጽ ነው ያስቀመጠው? ሲንግል ነው ፕሉራል ነው ጋይስ? እግዚአብሔርም አለ ብሎ ሲያስቀምጥ አለ ሲንግል። አዎ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ስለ መልካችን፣ ስለ ምሳሌ እንደ ምሳሌያችን ብሎ ነው የሚያስቀምጥ አይደለም? አሁን ደግሞ አበዛው አይደለም? ፕሉራል ሆነ አይደል? አዎ። ስለዚህ ሂንት ሰጠን ማለት ነው። አትሊስት በዚህ ጥቅስ መሰረት እንደው በትንሹ እግዚአብሔር ከአንድ በላይ ነው። እግዚአብሔር በትንሹ ከሁለት በላይ ነው። በሂብሩ በነገራችን ላይ ፕሉራል ከሆነ ሁለት ሳይሆን ስለ ሶስት ነው የሚጠቁመው፣ ግን ችግር የለውም። ባይዲፎልት ስለ ሶስት የሚያወራው ግን አትሊስት ግን ከዛ በላይ ነው አይደለም? አንድ አይደለም፣ ነጠላ አይደለም። በዚህ ክፍል እንደምንረዳው አይደለም፣ ነጠላ አይደለም። እንደምሳሌያችን ብሎ አስቀመጠ አለ በነጠላ አስቀመጠልን። እዛ ደግሞ እንደምሳሌያችን ብሎ አስቀመጠ። እዚሁ ዘፍጥረት ምዕራፍ 11 ላይ ይጅልኝ። ዘፍጥረት ምዕራፍ 11 ላይ ሙሴ በመጽሐፉ ከትቦ ስለ አንድነቱን ስለ ሶስትነቱ አስቀምጦልን ስለሄደ ማለት ነው። ዘፍጥረት 11 ቁጥር 7 ላይ ያስቀምጣል። ስለ ቋንቋቸው መደበላለቅ የሚቀመጥበት ክፍል ላይ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ብሎ ያስቀምጣል። ኑ እንውረድ። ሉክ ዘፍጥረት 1:26 ላይ ከአንድ በላይ ስለመሆናቸው ነገረን አይደለም? አሁን ደግሞ ኑ እንውረድ ብሎ አስቀመጠ። ኑ ተብሎ የሚነገርላቸው አንድ ነው ወይስ ሁለትና ከዛ በላይ? ምናልባት ሁለትና ከዚያ በላይ። አዎ ኑ የሚለውም አካል ደግሞ ራሱ አለ ሲደመር አትሊስት 3 ወይ ከዛ በላይ አይደለም? እንደው በቃሉ ከሄድን ዝም ብለን እንደው ራፍሊ ሞር አይደለ? ስለዚህ
ኑ እንውረድ ብሎ ሲያስቀምጥ እግዚአብሔር ከአንድ በላይ ብቻ ሳይሆን ከሁለትም በላይ ነው አይደለ? ሶስት አይደለም እና ከዛ በላይ ሊሆን ይችላል። ከዛ በላይ ለመሆኑ መጽሐፍ ቅዱስ ከገለጠልን እንሄዳለን፣ ግን በተገለጠልን የምንሄደው አትሊስት እዚህ ጋር ሁለት ኑ የተባሉ አሉ፣ ወይም ከዛ በላይ ሊሆን ይችላል። በኮቴሽን ያዙ። እንደው ጥሬ ቃሉን ወስደን ኑ የሚለው ደግሞ ሶስተኛ አካል አለ ማለት ነው። ሶስተኛ አካል ግልጽ ነው አይደለም? ስለ ነጠላ አካል አይደለም እያወራን ያለ ነው። ከአንድ በላይ ስለሆኑ አካላት ነው እያወራን ያለ ነው። ግልጽ ነው። ሚስ ከተደራረግን የለውበት ሻጋዳ መልካም። እዚሁ ላይ እንመልከት። ዘፍጥረት 11:7ን ካየም በኋላ ዘፍጥረት 18 ላይም ተመሳሳይ ነገር ይሰጠናል። ዘፍጥረት 18ን ሂጅና እንክፈተው። ከአንድ ጀምሮ ካያችሁት ስለ አብርሃም ነው የሚናገር። 19 ላይም ተመሳሳይ መንገድ ይቀጥላል። እኛ እንዲመቸን ቁጥር 18ን ክፈችሉ አንዴ። ከቁጥር 1 ጀምሪና ምናልባት ፈጠን ብለን እንሄደዋለን። ታሪኩን የምትመለከቱ ሰዎች ከላይ መገለጡ እንድትመለከቱ ስለምፈልግ 18:1 ስክሪንሽን ቢያለሽ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑም ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃም ይምጣላቸው፣ እግራቸውንም ታጠቡ፣ ከዚያም ዛፍ በታች እረፉ እያለ ወደታች እስከ 15 ይሄዳል። ስንት ሰዎችን አየ ብሎ ያስቀምጣል? ምሳሌ ስለሆነ ስንት ሰዎችን አየ? መልካም። እንዲህም አለ ይላል፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብሎ ብዬ እለምናለሁ ብሎ ደግሞ ለመነ። ስለ አንድ አካል እያወራ ያለው በፊትህ ሞገስ አግኝቼ እንደሆነ እያለ ያለው ስለ አንድ አይደለም። አቤቱ በፊትህ እያለ ሞገስን አግኝቼ እንደሆነ ስለዚህ ዘፍጥረት 11 ላይ ከሁለት በላይ ኑ እንውረድ ብሎ ያለውን አትርሱ። ዘፍጥረት 1:26 ላይ ያለውንም አትርሱ። አሁን ደግሞ በ3 ሰዎች አምሳል ተገለጠለት ማለት ነው። ተገለጠለት። ይህ እንዳትረሱ። ቁጥር 15 ላይ ይልና ምናልባት ዘፍጥረት እዛው ምዕራፍ 19 ላይ ብትመለከቱ ከእግዚአብሔር ዘንድ ዲንን አዘነበ ብሎ መጨረሻ ላይ ይመጣል። ለምን አይደለም? ዘፍጥረት እዛው ላይ 18ን መጨረሻው ላይ ሂጂ። ወይ 19 ላይ ግቢ። ዜና 19 ላይ ገባሽ? ከቁጥር 19 ነው አይደል? ምዕራፍ 19 ቁጥር ስንት ልክፈት? ከ23 ጀምሮ ሎጥ ወደ ኦዛ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች ይልና እግዚአብሔርም በሶዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ብሎ ያስቀምጣል። ማን አዘነበ ከሰማይ እሳትና ዲን? እግዚአብሔር አይደል? ከማን? ከእግዚአብሔር። አትሊስት በምድር
በምድር ያለው በሰዶም ያለው ማን አለ? እግዚአብሔር። ከማን ወረደ ይላል? ከእግዚአብሔር። አትሊስት ሁለት አካል ስለመኖራቸው ግልጽ ነው አይደለም? አንድ ሳይሆን ሁለት አይደለም? መልሱ ቶሎ። ግልጽ ነው። ሁለት አካል እያሳያል። ሁለት አካል ስለመኖራቸው ሁለት ፍንጭ ይሰጣል ማለት ነው። አሁን እነዚህን ካየን እዛው ዘፍጥረት ምዕራፍ 16 ላይ ትሄጅልኛለሽ። ዘፍጥረት ምዕራፍ 16 ላይ ከቁጥር 7 ጀምሮ ሄጅልኝ። እግዚአብሔር ተብሎ የተጠራውን የእግዚአብሔር መልአክ ወይም ደግሞ ኤንጅል ኦፍ ያህዌ ተብሎ የሚነገረው ማለት ነው። እሱን እናገኛለን ራሱን ችሎ ማለት ነው። እግዚአብሔር ተብሎ ተጠርቶ ማለት ነው። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሳራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ አላት። እርሷም እኔ ከእመቤቴ ከሳራ ከኮበለልሁ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇን በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና። እርሱም የበዳ አህያ የሜዳ አህያ ማለት ነው የሚመስል ወይም ደግሞ ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል ብሎ ያስቀምጣል። እርሷም ይችን ፖይንት ተመልከቱልኝ። ቁጥር 13 ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በደንብ ያዙልኝ፣ የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና ብሎ ያስቀምጣል። የማንን ነው አየኝ የምትለው? የሚያየኝን። በደንብ ያዙልኝ፣ የሚያየኝን። እንግሊዘኛው ላይ አር ደ ጋድ ሁ ሲስ ብላ ነው የሚያስቀምጠው። እግዚአብሔርን ምን አለ? አየው በሚል ማለት ነው። የሚያያት ማን ነው? እግዚአብሔር። እርሱን አየሁት ብላ ትደነግጣለች። ግልጽ ነው። ይህ አካል አሁን በኋላም ታገኙታላችሁ። ዘፍጥረት 18 ላይ 19 ላይ የምታገኙት አካል ነው። ከዛ እግዚአብሔር ከእግዚአብሔር ዘንድ ዲንና ወረደ የተባለለት አካል ማለት ነው። በልዩ ሁኔታ የት እናገኘዋለን መሰላችሁ? ኢሳይያስ 48 ቁጥር 16 ላይ ሂጅልኝ። ኢሳይያስ 48 ቁጥር 16 48 ቁጥር 16 አሁን ከአንድ በላይ ሆነው ስለመጠቀሳቸው ተመሳሳይ ኮንቴክስት ላይ ሌላም ስም የተጠራ አካል ስለመኖሩ እያሳየው ነው። እሺ ስፔሲፊካሊ የእያንዳንዱን አላየንም። ከቁጥር 16 ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚህ ነበርሁ፣ አሁንም ጌታ እግዚአብሔርን መንፈሱ ልከውኛልና ብሎ ያስቀምጣል። ከላይ ተናጋሪው ቀደም ብላችሁ ከጀመራችሁት ማን ነው? ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርሁም ይላል። ከጥንት ጀምሮ በስውር የሚናገር ተብሎ እንደው ቢነገርለትና እኔ በስውር አልተናገርኩም ከጥንት ጀምሮ ሊል የሚችል ማን ነው? ክርስቶስ እግዚአብሔር። ግን ምን ብሎ ያስቀምጣል? ከሆነበት ዘመን ጀምሮ እኔ በዚህ ነበርሁ ይላል። ከሆነበት ዘመን ጀምሮ እኔ በዚህ ነበርሁ፣ አሁንም ይላል። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። እርሱ ከመቼ ጀምሮ ነበረ? ከሆነበት ዘመን ጀምሮ ነበረ። ከጥንት ጀምሮ በስውር ነበር። በስውር ሳይሆን እንደው በግልጥ ጨራሽ። አሁንም አለ እንደ ጥንቱ ጌታ እግዚአብሔርና መንፈሱ ልከውኛል። ሁለት ነገሮችን ጨመረ። ጌታ እግዚአብሔር አለ አይደለ? ከዛ ደግሞ ማንን ጨመረ? መንፈሱ ልከውኛል። ጌታ እግዚአብሔር ልኮኛል ብሎ ቢጨርስ መልካም ነበር። ግን መንፈሱም ደግሞ ምን አለ? ሁለት የላኩት አካላት እንዳሉ ነው እየተናገረ ያለው አይደለ? ሁለት
እሱ ደግሞ የሚላክ እርሱ ምንድን ነው? ከዘላለም የነበረ ነው። የሚልከው ጌታ እግዚአብሔርና መንፈሱ ናቸው። የእግዚአብሔር መንፈስ ደግሞ እግዚአብሔር ነው። እሱ እናያለን። ኢሳይያስ 63 10 ላይ ሂጂልኝ። እዚህ ላይ ምናልባት መንፈሱ ሲል ልከውኛል ሲል ግር እንዳይለን እዚሁ ኢሳይያስን በኢሳይያስ ማለት 63 10 ኢሳይያስ 63 10 እርሱም ግን አመፁ ቅዱስ መንፈስን አስመረሩ። እነርሱ ግን አመፁ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ብሎ ያስቀምጣል። ከላይ ጀምሮ ኮንቴክስቱን ተመልከቱ። ቅዱስ መንፈሱንም ብሎ የሚያስቀምጥ ማነው? የእግዚአብሔር መንፈስ ወይም መንፈስ ቅዱስን ነው። ይህ መንፈስ ቅዱስ ምንድን ነው የተባለለት? አስመረሩ አይደለም? እንደው ተራ መንፈስ ወይም ደግሞ ዝርው የሆነ መንፈስ ሳይሆን ፐርሰናል የሆነ መንፈስ ነው። አስመረሩት ተብሎ ነው የተነገረው። አስመረሩት ማንን? መንፈሱን። መንፈሱንም አስመረሩ ሲል ማንንም አንድ አብሮ እየጠቀሰ ነው። እግዚአብሔርን አይደለ? ጌታ እግዚአብሔርን ብሎ ቁጥር 16 ላይ ምዕራፍ 48 ላይ ያስቀመጠው መንፈሱ ሲባል ዝርው እንዳለው ተነገረ። ይላችሁ አስመረረው ተብሎ ማለት ነው። ወይም ደግሞ አስመረሩ። የማን መንፈስ? የጌታ እግዚአብሔር መንፈስ፣ መንፈስ ቅዱስ። እዚህ ነው። አሁን ስለ መንፈስ ቅዱስና ይሄ ብቻ ሳይሆን እዚሁ ኢሳይያስ 48 ላይ ቁጥር 16 ስለ መሲሁ እያወራ ነው አይደለም? መሲሁ ነው የሚናገረው። ጌታ እግዚአብሔርና መንፈሱ ልከውኛል የሚል ቁጥር 60 ምዕራፍ 61 ላይ መለሽ ይልኝ አንድ ቁጥር 1 ላይ ምዕራፍ 61 ላይ ምዕራፍ 61 ኢሳይያስ 63 እንመለሳለን። አንድ ጥቅስ ወደ ኋላ ከፍ ብለን የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። በኋላ ይህንን ክፍል ጌታ ኢየሱስ ክርስቶስ በሐዲስ ኪዳን የሚናገረው ክፍል ማለት ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ሎክ የማን መንፈስ? የጌታ የእግዚአብሔር መንፈስ ነጥሎታል። ባይዜ ጌታ እግዚአብሔር ያለው እና መንፈሱ ብሏል አይደለም? ቁጥር 48 16 ልከውኛል ብሎ ይህ መንፈስ ደግሞ አታስመረሩት ተብሎ ወይ ደግሞ አስመረሩ ተብሎ የተነገረው መንፈስ ነው። ምዕራፍ 63 ላይ ይህ መንፈስ በማ ላይ ነው? በመሲሁ ላይ ተናጋሪው በደንብ ያዙልኝ። መሲሁ ነው። መሲሁ ማለት ነው። ግልጽ ነው። አሁን ዝቅ እያለን በኋላ እንመለከታለን መሲሁ ማን ነው የሚለውንም ማለት ነው። ቀስ እያለ ነው በሐዲስ ኪዳን መገለጡን የምታገኙት። ምናልባት ኢሳይያስ 63 ላይ ሂጅልኝና ከቁጥር 8 ጀምሩ ወይም 9 ላይ ቁጥር 10ን መንፈስ ቅዱስን አስመረሩ ከማለቱ ፊት አንድ ጥቅስ ቀድሞ ተናግሯል። እርሱም በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው ይልና በጭንቃቸው ሁሉ እርሱ ተጨነቀ። የፊቱም መልክ በደንብ ያዙ። የፊቱም መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው ይላል። በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። ይህ ማን ነው? ክርስቶስ ኢየሱስ። ስለ መሲሁ እየተናገረ ነው። ኢሳይያስ ነው ይህን የሚናገር። አሁን ወደ ሐዲስ ኪዳን እንምጣ ማለት ነው። ብሉይ ኪዳን ላይ ጠቅልል አድርጎ ያስቀመጠውን ሐዲስ ኪዳንም ላይ ደግሞ እየገለጠ ይመጣል።
የገለጠው ይመጣል። አንድ ባንድ ከማየታችን በፊት ብሉይ ኪዳን ላይ እንዲጠቅልል እያደረገ ሶስቱንም የእግዚአብሔር አካላት አሉ አይደለ? ሶስቱን አካላት አብ ወልድ መንፈስ ቅዱስን ስፔሲፊካሊ እንደው አብ ወልድ መንፈስ ቅዱስ ባይልም መሲሁን አምላክ እንደሆነ አስቀምጦ መንፈስ የተባለውም ደግሞ የእግዚአብሔር መንፈስ የተባለው ጌታ እግዚአብሔር የተባለውን ታገኙታላችሁ። የእግዚአብሔር መልአክ ተብሎም እንዲሁ ታገኙታላችሁ። በግልጽ አይደለም፣ እንደው ደፈንፈንድ ባለ መንገድ ማለት ነው። ከላይ ከላይ ሆኖ የማቴዎስ ወንጌል ምዕራፍ 28 ቁጥር 19ን እንመልከተው። ጥቅሱ ያየነው ኢሳይያስ 48 16፣ ኢሳይያስ 61 1፣ ኢሳይያስ 63 9-10 ነው። የማቴዎስ ወንጌል ምዕራፍ 28 ባለፈው ማን ያስተምራል ብለን ስንል ጌታ ኢየሱስ ክርስቶስ ሐዋርያቱን እንዲያስተምሩ ያዘዘበት ኮሚሽን የሰጠበት ክፍል ብለን ነበር። ይህ ክፍል እንዳትረሱት እሺ። ባለፈውም ጠቅሰነዋል ደጋግመን ቁጥር 19 ላይ መጨረሻው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁ ሁሉ እንዲጠብቁ አስተምሯቸው፣ ደቀ መዛሙርትም አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ቃል ምንድን ነው ከእናንተ ጋር አለ ሁልጊዜ ከእናንተ ጋር ነኝ ብሎ ያስቀምጣል። ከእናንተ ጋር ነኝ። ስፔሲፊካሊ ተመልከቱ። አብ ወልድ መንፈስ ቅዱስ በብሉይ ኪዳን በዚህ ልክ ተጠቅሷል፣ ተገልጧል። በስም ደረጃ ኢሳይያስ 48 ላይ ያየ ነው መሲሁ ነው እየተናገረ ያለው። በግልጽ አይደለም ጌታ እግዚአብሔርና መንፈሱ ነው የሚል። እዚህ ጋር በግልጽ ሐዲስ ኪዳን ነው። ተመልከቱ። አብ ወልድ መንፈስ ቅዱስ በሚል ስም አንድ ላይ በአንድ ስልጣን ልጅነትን በምታሰጥ ስለ ጥምቀት ሲናገር ልጅነትን የሚያሰጠኝ ማንን ሲጠራ ነው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ገለጠልን ማለት ነው። ገለጠልን። ቀስ በቀስ ነው እየገለጠ የሚሄደው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ሂጅልኝ። አሁን ሐዲስ ኪዳን እንደምንመለከት ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንዲህ ይላል፣ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን አሜን ብሎ ያስቀምጣል። ይሄ የመጨረሻ ላይ ጸሎት ነው። በነገራችን ላይ የጌታ የኢየሱስ ክርስቶስ ጸጋ። አሁን ጌታ ማን ነው? ኢየሱስ ክርስቶስ። የእርሱ ጸጋ ነው። የእግዚአብሔርን ፍቅር ብሎ ያስቀምጣል። ሁለተኛ አካል ደግሞ ጠረሰ። ከዛ የመንፈስ ቅዱስ ምን ኅብረት። ሶስቱንም አካል ጠቀሰ አልጠቀሰ? ጠቅሷል። አዲስ ኪዳን ነው። መልካም። አሁን ደግሞ በግልጽ ደንብ እየገለጠው ሲመጣ ትመለከታላችሁ። የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ይጅልኝ። የሉቃስ ወንጌል ምዕራፍ 3 ከቁጥር 21 ላይ ቀስ እያለ የተገለጠ ነው የሚሄደው። እንዲህ ይላል ከቁጥር 21 እስከ 22 ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ፣ በደንብ ያዙልኝ፣ በአካል መልክ እንደ እርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ ብሎ ያስቀምጣል። ማንም የሚጠመቅ የተጠመቀ ተብሎ የተነገረው ኢየሱስ ክርስቶስ አይደለም? መሲሁ እግዚአብሔር ጌታ አይደለም? በእርግብ መልክ በአካል የተገለጠ ማን? በእርሱ ላይ የወረደ መንፈስ ቅዱስ። ዝር ሆኖ አይደለም፣ በአካል ነው የመጣ መንፈስ ቅዱስ በእርግብ አምሳል በአካለ መልክ እንደ እርግብ በእርሱ ላይ ወረደ ነው የሚል። እንደ እርግብ ወረደ። ከዛም ደግሞ አባቱ ደግሞ የምወድህ ልጄ አንተ ነህ። ልጄ ካለ አብ ነው አይደለ? አባቱ ነው አይደለም?
አዎ አብ እንደሆነ ተናጋሪ እናውቃለን። የምወድህ ልጄ አንተ ነህ። ስለዚህ እየተጠመቀ ያለው ተጠመቀ ተብሎ የተነገረው ኢየሱስ ክርስቶስ ልጁ ነው፣ ወልድ ማለት ነው። በእርግብ አምሳል የመጣው ማለት መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ በአንድ ጥቅስ ተገኙ ማለት አይደለም። በግልጥ ለሚታይ ለህዝቡ መንገድ እዚሁ ሉቃስ ምዕራፍ 1 ቁጥር 35 ላይ ይጅልኝ። ቁጥር 35 ላይ ቀደም ብሎ እንዲህ ብሎን ነበር። መጽሐፉ ካልታያችሁ አንዴ ምህረት ልዝጋውና መልሰሽ ክፈችው። ካሜራውን ዝግት አድርጊና ክፈችው። አንዳንዶቹ እየመጣላቸው አይደል? መልካም መልአኩ ተመልከቱ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አይደለም? ማን መጥቶ መልአኩም መልሶ እንዲህ አላት ነው የሚል። መንፈስ ቅዱስ በአንቺ ላይ ይመጣል። የሚመጣ ማን ነው? መንፈስ ቅዱስ። የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ይላል። አሁን መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ሁለት። ከዛ ደግሞ ከእርሷ የሚወለደው በእርሷ የሚጸነሰው ማን ነው? ወልድ። አለ። አዎ ቅዱስ አለ። ያ ግን ሌላ ጉዳይ ነው። እኔ ፖይንታችን ትናንዳል። እሺ ግልጽ ነው አይደለ? አሁንም ይጅልን አንደኛ ቆሮንቶስ ምዕራፍ 13 ሶሪ ሁለተኛ ቆሮንቶስ ምዕራፍ 13 ሄድ ነበር። አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ ይጅልን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ሎክ አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ብሎ ያስቀምጣል። የጸጋ ስጦታ ልዩ ልዩ ነው ካለ በኋላ መንፈስ ግን አንድ ነው። ከዛ ይቀጥላል። አገልግሎቱም ልዩ ልዩ ነው ካለ በኋላ ጌታም አንድ ነው። ከዛ አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስንት ጊዜ ነው አንድ ነው የሚለው? 3 ጊዜ። የመጀመሪያው ማን ነው? መንፈስ ግን አንድ ነው። ሁለተኛው ላይስ ጌታም አንድ ነው። ጌታ ማን ነው? አንድ ጌታ ላይ ያለ ቅዱስ ጳውሎስ ክርስቶስ። ከዛ ይቀጥላል። እግዚአብሔርም ግን አንድ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር። ሶስቱም አይደለም አንድ ነው። ቅዱስ ጳውሎስ በግልጽ ነው የሚያስቀምጠው። የአካል ሶስትነትን የእግዚአብሔር ሶስትነት አያደርግም። እግዚአብሔር አንድ ስለሆነ ማለት ነው። ግልጽ ነው። አንደኛ ጴጥሮስን ክፈችልኝ። አንደኛ ጴጥሮስ ምዕራፍ 1 ከዛ ወደ ዋናው ክፍል እንገባለን። አንድ ባንድ ወደ ማየት እንዲህ ብሎ ያስቀምጣል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደግሞ ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጳዶቅያም በእስያ በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ብሎ መልእክትን ሲያስቀምጥ ሰላምታን ያቀርባል አይደለ? ጴጥሮስ የእግዚአብሔር አብ በደንብ ያዙልኝ። እግዚአብሔር አብ ብሎ አይደለ? አስቀድሞ እንዳወቃቸው እግዚአብሔር አብ። ሁለተኛ
እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀደሱ ብሎ ሁለቱን አካላት ያስቀምጣል። ምን ብሎ? እግዚአብሔር አብ አስቀድሞ እንዳወቃቸው። የሚያውቃቸው ማን ነው? አስቀድሞ የተባለ እግዚአብሔር አብ። በመንፈስ ቅዱስም እንደሚቀደሱ ብሎ የሚቀድስ እግዚአብሔር እንደሆነ አስቀመጠ። ይላችሁ ቀዳሹ እግዚአብሔር ነው። መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ። ከዛ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ነው የሚያስቀምጥ። በደሙ የሚረጩት እነማን ናቸው? ህዝቦቹ አይደለ? የማንን ደም ነው የሚረጩት? የኢየሱስ ክርስቶስ። ኢየሱስ ክርስቶስ ይህ ደም የሚረጭ ለምንድን ነው? ሊያነጻቸው አይደለ? ከኃጢአት ደግሞ የሚያነጻ ማን ነው? እግዚአብሔር። ኢየሱስ ክርስቶስ ራሱ እግዚአብሔር እንደሆነ እናውቃለን። ይላችሁ ሶስቱንም አካላት በአንድ ላይ አንድ መስመር ላይ ቅድም ቅዱስ ጳውሎስ ልክ እንዳስቀመጠው ቅዱስ ጴጥሮስም በዚህ በተመሳሳይ መንገድ ያስቀምጥልናል። በተመሳሳይ መንገድ ማለት ነው። ስለዚህ ጥቅልል ስናደርገው አንዱን እግዚአብሔር በጋራ በሐዲስ ኪዳንም በብሉይ ኪዳንም እንዲህ ተጠቅሰው እናገኛቸዋለን። በጋራ ማለት ነው። በጋራ ለያይተን ደግሞ እንመልከታቸው። ከአብን ጀምር። አብ የተለየ አካሉ እንግዲህ ከስላሴ የመጀመሪያው አይደለ? አስገኝ ነው እሱ አይደለ? ስለዚህ አንደኛ ቆሮንቶስ ምዕራፍ 8 6 ላይ ሄድልኝ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 እግዚአብሔር ብሎ ካስቀመጠ በኋላ እንደው ለያይቶ ደግሞ ማለት ነው ለያይቶ በአካላት ለያይቶ አብ ወልድ መንፈስ ቅዱስን እግዚአብሔር እንደሆነ በደንብ መጽሐፍ ስለሚያስቀምጥልን ኮንሰፕቱን እዛው ስለምታገኙት ምዕራፍ 8 ቁጥር 6 ላይ አንድ እግዚአብሔር በደንብ ያዙልን። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ብሎ ያስቀምጣል። ነገር ሁሉ በእርሱ የሆንን አንድ አምላክ አብ። አብን ምን ይለዋል? አንድ አምላክ። በደንብ ያዙልኝ። አንድ አምላክ፣ አንድ ጌታ ደግሞ ኢየሱስ ክርስቶስ ብሎ ያስቀምጣል እዛው ላይ። ዕብራውያን 12:9 ላይ ሄድልኝ። ፈጠን ትላለህ እንግዲህ ዮኤል ቻለው። ስልክ ቢሆን ጥሩ ነበር። ዕብራውያን ምዕራፍ 12 ቁጥር 9 ተመልከቱት። እሺ ተዘጋ። ካሜራ ዝግ ነው። ዕብራውያን 12:9 ላይ ከዚህም በላይ የቀጡትን የስጋችን አባቶች ነበሩን፣ አናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አበልጠን ልንገዛና በሕይወት ልኖር በተገባ ብሎ የሚያስቀምጠው ክፍል ላይ ማለት ነው። ለመናፍስት አባት አብልጠን ልንገዛና በሕይወት ልኖር በተገባን እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡም ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ብሎ ያስቀምጣል። ለጥቅማችን የሚቀጣን ከቅድስናው እንድንካፈል የሚፈልግ አምላክ ለመናፍስት አባት አበልጠን ብሎ የሚያስቀምጠው ማለት ነው። ይህ ማን ነው? እግዚአብሔር አብ። በደንብ ያዙልኝ። ግልጽ ነው። እዚሁ ሂድልኝ ድጋሜ አለ ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ብሎ የሚጀምረው ላይ ያዕቆብ መልእክት ምዕራፍ 1 ቁጥር 17 በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥን በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ምን ይወርዳሉ ላይ ያስቀምጣል። ከምን አባት? ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት
እንድንሆን በእውነት ቃል አስቦ ወለደን እያለ ያስቀምጣል። ማ የብርሃን ወይም ደግሞ ከብርሃን አባት፣ በደንብ ያዙልኝ። ከብርሃን አባት የተባለ ማን ነው? አብ አይደለ? ብርሃን የተባለ ወልድ ስለሆነ ማለት ነው። በደንብ ያዙ። ኤኒሃው እንቀጥል። ይህንኑ አባት የእስራኤል አባት ተብሎ ታገኙታላችሁ። ለእስራኤላውያን አባት ተብሎ ማለት ነው። ዘዳግም 32:6 ላይ አይደልኝ። ዘዳግም ምዕራፍ 32 ቁጥር 6 እግዚአብሔር አባት በደንብ ያዙልኝ። እሺ ተብሎ በደንብ በደጋግሞ በመገለጥ ነው። እሺ ደንቆሮ ብልሃተኛም ያልሆንህ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለምንም? የፈጠረህና ያጸና እርሱ ነው ብሎ ያስቀምጣል። የፈጠረህና ያጸና እርሱ ነው። የገዛ አባትህ አይደለምን ብሎ ነው የሚያስቀምጠው። ጥያቄያዊ ቢሆንም ግን በጥያቄ እያስረዳቸው ነው። ማን ነው? እግዚአብሔር አባታችን ማለት ነው። ለእስራኤል ምን ያደረገን? የፈጠረህና ያጸና የገዛ ማን? እግዚአብሔር። ኢሳይያስ 63 ቁጥር 16 ላይ ቅድም 9ና 10ን አይተናል። ኢሳይያስ 63 ላይ አሁን 16 ላይ ሄድን። 9ና 10 ከጌታ ከእግዚአብሔርና ከመንፈሱ ካለ በኋላ ግን ቁጥር 16 ላይ ችን ይናገራል። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 16 አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ብሎ ያስቀምጣል። ማነው አባታቸው? እግዚአብሔር። ይህ አብ ለእስራኤል ምንድን ነው? አባት ነው። ለእኛም ለሐዲስ ኪዳን ደግሞ በሐዲስ ኪዳን ላለን ልጆቹ ለአማኞች እርሱ ማን ነው? አባት ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ሄድልኝ። ለእስራኤል ብቻ በብሉይ ኪዳን ነው አባት ተብሎ የተገለጠ አይደለም። ለእኛ በሐዲስ ኪዳን ላለን ክርስቲያኖች ምንድን ነው? እግዚአብሔር አብ አባታችን ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ይህ ሁል ጊዜ ጸሎት ስናደርግ የምንጸልየው አባታችን ነው፣ ጸሎታችን ላይ የምናገኘው ነው። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ እያለ ጌታ ኢየሱስ ክርስቶስ የሚያስቀምጥበት ክፍል ነው። ይሄ ተራራው ስብከት ላይ ማለት ነው። በምን ባለ? በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ፣ እኛ ልጆች እንሆን ዘንድ ማለት ነው። ይሄን ጸሎት አድርጉ፣ ይሄን አድርጉ እያለ የትሩፋት ስራዎችን የሚያስቀምጥበት ክፍል ነው በሙሉ ማለት ነው። ስለዚህ እግዚአብሔር አብ ለእኛ ምናችን ነው? አባታችን። ምዕራፍ 6 ቁጥር 6 ላይ እዛው አድርገው ማቴዎስ ወንጌል እዚሁ ላይ 6 ሲያስተምራቸው ትመለከታላችሁ። ጸሎት ላይ ቁጥር 6 አንተ ግን ስትጸልይ ወደ አልፈኘ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጽ ይከፍልሃል ብሎ ጌታ ኢየሱስ ክርስቶስ ነው ይህን የሚል። በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጽ ይከፍልሃል። ማ? እግዚአብሔር። ቁጥር 9 ላይ እዛው ላይ ጸሎቱን እያስተማራቸው ነው። እንግዲህ እናንተስ እንዲህ ጸልዩ አይደለ? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ብለን እንድንጸልይ ማለት ነው። ማ? አባታችን። ቁጥር 14 ላይ ወረድ።
ለሰዎች ኃጢአታቸውን የሚቅር ብትል የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል አይደለም? አሁን ለአብ ነው እየተናገረ ያለው፣ ለእኛ ለምዕመናኑ ማለት ነው። አባታችን ነው። ይህ አብ እንግዲህ በስላሴ በደንብ እሺ፣ ጥያቄ በኋላ እቀበላለሁ፣ ችግር የለም። ወይ ደግሞ ነገ እናደርገዋለን። አስቀምጥና ዮሐንስ 1:14 ላይ ሂድና እንመልከተው። ደግሞ ከእርሱ በፊት ምንም እንደሌለ ለእርሱ አስገኝ እንደሌለው እርሱ የሁሉ አስገኝ እንደሆነ እግዚአብሔር አብ ለሁሉ አስገኝ፣ እርሱ መሰረት የሚሆን እሱ ሶርስ የሚሆን እሱ አስገኝ የሆነ ስለመሆኑ የምናይበት ክፍል ነው። ቁጥር 14 ላይ ተመልከቱ። ቃልም ሥጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም ከአባት ዘንድ እንዳለው ክብር የሆነውን ክብር አየን ብሎ ያስቀምጣል። አንድ ልጅም ምን ባለው በአባት ወይም ደግሞ ክብር የሆነውን ክብር አየን የሚለውላችሁ ከአባቱ ዘንድ እንዳለው ማለት ነው። ስለዚህ ከአባቱ ዘንድ እንዳለው ያለውን ክብር አሳየን። ቁጥር 18 ላይ እዚሁ ላይ ዝቅ ብለን እናሳየን። 18 ላይ ይህ ያየነው ክብር የማንን ነው? መቼም ቢሆን እግዚአብሔርን ያየው አንድም ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። ማን የተረከው? ኢየሱስ ክርስቶስ። ማንን? አባቱን አይደለም? አባቱ። ይህን ነው ምዕራፍ 8 ቁጥር 54 ላይ አይደለም ዮሐንስ ላይ ስፔሲፊክሊ አባቱን ነው ነጥለን እያየን ነው። አብን ነው ነጥለን የምንመለከተው። ምዕራፍ 8 54 ኢየሱስ መልሶ እንዲህ አለ። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሎ የሚናገርለት ማን ነው? ኢየሱስ ክርስቶስ ነው። ይህን የሚለው ማን ነው? አባቴ ነው። እርሱ ምንድን ነው? ልጅ። በደንብ ያዙልኝ። በአካል አስገኙ ማን ነው? አብ ነው። እንዳትረሱ። ወልድን የሚወልድ ማን ነው? አብ። እርሱ አስገኝ የለውም። እሱ እንዳትረሱ። ዮሐንስ 14 ላይ ሄድልኝ። እዚሁ ዮሐንስ ብቻ በነገራችን ላይ ለአብ ራሱ በጣም ስለሚመሰክር ማለት ነው። ቁጥር 12 እና 13 ላይ እንሂድ። ስለ ስራ የሚያወራበት እንዲህ ይላል፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ እዚህ የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምቱት ሁሉ አደርገዋለሁ እያለ ኢየሱስ ክርስቶስ ምን ይለናል? ስለ አባቱ ስለ እርሱም ይነግረናል ማለት ነው። ስለ አባቱ ስለ እርሱ ግልጽ ነው። እዚህ ጸሎት ሃይማኖት ላይ ያለው ክፍል በመጀመሪያው ልክ ጸሎት ስናደርግ ማለት ነው። ጸሎት ሃይማኖት የዘወትር ጸሎታችሁን ስታደርሱ ቃል በቃል የምትመሰክሩት አለ አይደለ? አሁን እዛው ሰማያት ካላችሁ በኋላ ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ስትሉ ይሄ እግዚአብሔር አብ የምትሉት አካል በመጽሐፍ ቅዱስ በግልጥ አማርኛ ተቀምጧል፣ እንዳትረሱት። አብ ማለት ነው። ግልጽ ነው። ሪሌሽንሺፓቸውን እንመለከታለን። እንዴት ነው ሪሌሽንሺፓቸው ምናምን እሱን ሰፊ እናያለን። አሁን ስማቸው መገለጡን ብቻ ነው አይደንቲፋይ የተደረገበትን በቃ መንገድ ብቻ ነው እያየን ያለን። ሁለተኛ እንሂድ፣ ስለ ወልድ ደግሞ እንመልከት። እዚሁ ዮሐንስ 1:14 ላይ ቃልም ስጋ ሆነ አይደለም? ዮሐንስ 1:14ን ክፈትላቸው። ስለ ወልድ ደግሞ እንሄዳው። ወልድን ደግሞ እንፈልገው። ልጅ ተብሎ
የበኩር ልጅ ተብሎ አንድያ ልጅ ተብሎ የተነገረበት ብዙ አለ። ዮሐንስ 1:14 ላይ በዋናነት የምንጠቅሰው ቃልም ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባት ዘንድ እንዳለው ክብር የሆነውን ክብር አየን። ከማን ዘንድ? ከአባት ዘንድ አንድ ልጅ ነው ብሎ የሚናገር። አንድ ልጅ ተብሎ የተነገረ ማን ነው? አንድ ልጅ ብቸኛው ልጅ ማን ነው? ኢየሱስ ክርስቶስ ወልድ አይደለ? ክርስቶስ ቁጥር 18 ላይ እንደዛው እዚሁ ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ካላ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው። አንድ ልጅ ተብሎ የተነገረ ማን ነው? ወልድ ምዕራፍ 3 ላይ ሄድልኝ እዚሁ ዮሐንስ ላይ ቁጥር 18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በማን ስላላመነ? በአብ በወልድ በመንፈስ ቅዱስ። በየትኛው ስፔሲፊካሊ አሁን እዚህኛው ጋር እያስቀምጠ ያለው በወልድ አይደል? የእግዚአብሔር ልጅ ብሎ ማለት ነው። በእግዚአብሔር ልጅ ቁጥር 18 ላይ ዝቅ በል 16 18 ከ16 ለነገሩ ተመሳሳይ ነው። አሁን አያነው አይደለ? መልካም ገላትያ 4 ገላትያ 4 ይልኝ ልጅ ስለመሆኑ አንድ ልጅም ስለሆነ እኛ እግዚአብሔር አባታችን ብለን ማቴዎስ 5:45 ማቴዎስ 6:6 እስራኤልም እንደዛው እንደተባለ ዘዳግም 32:6 ጠቅሰን ነበር። ይህ ልጅነት ግን እና የእግዚአብሔር ወልድ ልጅነት አንድ እንዳልሆነ ነው በደንብ የምንመለከተው። አንድያ እየተባለ ነው የሚነገር። ገላትያ 4:4 ላይ ተመልከቱት። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ልጁን ላከ? እግዚአብሔር ክርስቶስ ማለት ነው። ይህ ልጁ የተባለ ማን ነው ከተባለ መሲሁ አይደለ? መሲሁ እግዚአብሔር ምንም ያደርግ የሰው ልጅ ሊያድን የሚመጣው ተብሎ የተነገረለት ከድንግል ማርያም የሚጸንስ ስለኛ ሲል የሚሰቃየው የሚሞተው ከሙታን ተለይቶ የሚነሳው ማለት ነው። ማቴዎስ 8:29 ላይ ሄድልኝ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 29 ላይ እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልትስቀየን ወይም ልታሰቃየን ወደዚህ መጣህን? እያሉ ጮሁ ብሎ ያስቀምጣል። አጋንንቶቹ ናቸው እንደሚጮሁት። ምኑ ሳይደርስ? ጊዜው ሳይደርስ ልታሰቃየን መጣ። ስለ የትኛው ጊዜ ነው የሚያወሩት? ገና ነው እያሉ ነው። መሲሁ የሚመጣበት ጊዜ ሁሌ ይጠባበቃሉ። በዚህ ሞታቸው ስለሆነ ማለት ነው። ድል የሚነሱበት ጊዜ ስለሆነ። ይህ ማን ነው? ኢየሱስ ክርስቶስ። እዚሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ስፔሲፊካሊ ሄድልኝ። ይህ ዳንኤል ላይ የምናገኘው ሕዝቅኤል ላይ የተቀመጠው የሰው ልጅ የተባለው ነው። እሺ መሲሁ ጊዜው ስላለመድረሱ እየተናገሩ ያሉት ይመጣል የተባለው የሰው ልጅ ጊዜው አልመጣም አልደረሰም ብለው ስለሚያስቡ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 63 ቁጥር 63 ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አለው አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀን ቀኝ ሲቀመጥ በሰማይም በደመና ሲመጣ ታያላችሁ። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክር ስለምን ያስፈልገናል አለ ይላል። ይሄ ቀድሞ ዳንኤል ላይ የተቀመጠው ክፍል ነው አይደለም? መሲሁ ስለ መሲሁ
በኃይል ቀኝ ሲቀመጥ ተብሎ የተነገረለት፣ በደመና ሲመጣ ተብሎ የተነገረለት መሲሁ ነው። እርሱ ነኝ እያላቸው ነው። መሲሁ ደግሞ የእግዚአብሔር ልጅ ነው። አንተ የእግዚአብሔር ልጅ ክርስቶስ ማለት ራሱ መሲሁ ስለሆነ በነገራችን ላይ ግልጽ ነው አይደለ? ሊያድናቸው የሚመጣ እሱ ደግሞ ኢሳይያስ ላይ አይተናል እግዚአብሔር እንደሆነ እሱ ራሱ እዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 49 ላይ ተመልከት። የናትናኤል መልስን እንመልከት። ቁጥር 49 ላይ ይሄ መሲሁ ቀላል እንደው ዝም ብለን መሲህ ብለን የምናልፈው አይደለም፣ የእግዚአብሔር ልጅ ማለት ነው። ቁጥር 49 ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው ብሎ ያስቀምጣል። የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ ነህ። ምዕራፍ 11 ቁጥር 27 ላይ እዚሁ ዮሐንስ ወንጌል ላይ ደግሞ ተመልከቱ። ምዕራፍ 11 ቁጥር 27 እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው ይላል። ወደ ምን የሚመጣው? ወደ ዓለም ምን ሊያደርግ? ሊያድናቸው። የሚያድን ማን ነው? እግዚአብሔር። እንዳትረሱ፣ መሲሁ እግዚአብሔር ነው። ለነሱ እግዚአብሔር ከድንግል ስለመጨነሱ በመንፈስ ቅዱስ ስለመጨነሱ ሉቃስ 1:32 ጀምሮ ማየት ይቻላል። ቀደምም ስላየ ነው አወላለዱ ሁሉ ልዩ እንደሆነ ማለት ነው። ግን አወላለዱ ቀድሞ ከድንግል ማርያም ሉቃስ 1:32 ላይ በስጋ ከመገለጡ በፊት ራሱ ማለት ነው ቃልም ስጋ ሆነ ተብሎ ከመባለው በፊት መዝሙረ ዳዊት ምዕራፍ 2 ላይ ሄድልኝ። መዝሙረ ዳዊት ምዕራፍ 2 ከድንግል ማርያም ሲወለድ ነው እንደው ልጅ የሆነው የሚልም ሊኖር ስለሚችል ዮሐንስ 1:1ን ስንመለከት ቃልም ስጋ ሆነ ከመባሉ በፊት መጀመሪያ ቃል ነበር ተብሎ የተነገረለት አይደል? ያ ቃል እግዚአብሔር ልጅ በደንብ ያዙልኝ እንደሆነ የተወለደው መች ነው? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ፣ ማሰሪያቸውን እንበጥስ ገመዳቸውም ከኛ እንጣል። ቁጥር 7 ላይ ዝቅ አድርግልኝ። ስፔሲፊካሊ እሱ ነው የምፈልገው። ትእዛዙን እናገራለሁ፣ እግዚአብሔር አለኝ አንተ ልጄ ነህ እኔ ወለድሁ ብሎ ያስቀምጣል። ማንም ይናገር? እግዚአብሔር። እኔ ምን ይላል? ወለድሁ። አንተ ምን ነህ? ልጄ ነህ። ግልጽ ነው። ይህንን ዕብራውያን ምዕራፍ 1 ቁጥር 5 ላይ እናገኘዋለን። ዕብራውያን ምዕራፍ 1 ቁጥር 5 ላይ ታገኙታላችሁ። ዕብራውያን ምዕራፍ 1 ከቁጥር 5 ብርሃነ ዓለም ቅዱስ ጳውሎስ ቁጥር 5 ላይ እንዲህ ይላል፣ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድሁ፣ ደግሞ ምን አባት ሆነሃለሁ፣ እርሱም ልጄ ይሆነኛል ያለው ከቶ ለማን ነው? ደግሞ በክብሩን ወደ ዓለም ሲያገባ የእግዚአብሔር መልአክ ሁሉም ለእርሱ ይስገዱ ይላል። ስለ መላእክትም መላእክቱን መናፍስት አገልጋዮቹ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ መንግስትን በትር እያለ ስለ ልጁ የሚመሰክርበት ተመልከቱ። የመንግስት በትር የቅንነት በትር ነች እያለ ያስቀምጣል። የወለደው መች ነው? ቁጥር 7 ላይ ከመምጣታቸው 5ን አንድ ያሳያቸው። አንተ ልጄ ነህ እኔ ዛሬ ወለድሁ። መቼ? ዛሬ ብሎ ነው የሚያስቀምጠው። ግልጽ ነው አይደለ? አሁን ስፔሲፊካሊ ልጁም የተጠቀሰበትን እያስቀመጥኩ ስለሆነ ነው። በተለያየ መንገድ ተገልጿል። መሲህ ተብሏል፣ የእግዚአብሔር ልጅ ተብሏል፣ ወልድ ብሎ ልጅ ተብሏል። ስፔሲፊካሊ መካከለኛም ደግሞ ተብሏል አይደለ? እግዚአብሔር እና በሰው መካከል እየተባለ ኤፌሶን 1
ዕብራውያን 1 ላይ እዚሁ ላይ መሀል ላይ በእርግጥ ቁጥር 2 እና 3 ብትመለከቱት እዛ ነው የሚያስቀምጠው አይደለ? ላከ እያለ 2 እና 3ን እንመልከተው እዚሁ ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይላል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ነው የሚል ኃጢአታችን በራሱ ካነጻ በኋላ በራሱ ያነጻው ምድር በመስቀል ላይ አይደለ? ምን ሆኖ ሰው ሆኖ ፍጹም ሰው ሆኖ ፍጹም አምላክ ፍጹም ሰው አይደለ? መንፈስ ቅዱስን የምንመልከት መንፈስ ቅዱስን መጨረሻ ላይ እንየውና 2 ሰዓት ሆነን በኢየሱስ ስም። እሺ ወደ መንፈስ ቅዱስ ከመሄዳችን በፊት አንድ ልታጠራልኝ ወይም ለተመልካቾችም አንድ እንድትጨምርልኝ የፈለኩት ነገር ነበር። እሺ እዛው በብሉይ ኪዳን በመጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ስለ አምላክ እያጠየቀ ከዛ በኋላ ስሙ ማነው የልጁ ስም ማነው ብሎ ስሙን ደግሞ ያው ዮሐንስ ላይ ተጽፏልና ክርስቶስ በዮሐንስ 3:13 ላይ የሚመልሰው ይመስለኛል። ቀጥታ ያሉ ማለት ነው። እሱን አገናኝተህ ትንሽ የሚገናኝ ከሆነ እሱን አገናኝተህ ትንሽ ዮሐንስ 3:16 ላይ ከመጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እኛም እንደሚገናኝ እሱ ትንሽ ብትሄድበት ነው ነበር እንደው ከፕሮግራም እንዳለ። እሺ የሚረብሽ ድምፅ አለ ግን እሺ ምሳሌ እናውጣለን። ምሳሌ 30 ላይ መጨረሻው ክፍል ላይ ምሳሌ 30 በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱታልና ብሎ የሚያስቀምጥ የልጁ ስም ማን ነው ብሎ ብዙም ሳይገልጠው ያልፋል። ግን ክፍሉ ላይ እግዚአብሔር ልጅ እንዳለው ማሳየት ስለምንችል ማለት ነው። 31 ላይ አይደለም ምዕራፍ 30 ላይ ቁጥር 4 ለምሮ ማይታየኝ ከላይ 34 እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርም ዳርቻ ሁሉ ያጸና ማን ነው? ይህስ ታውቅ እንደሆን ስሙ ማን ነው? የልጁ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱም ለሚታመኑት ጋሻ ነው እያለ ያስቀምጣል። ከላይ ጀምሮ ያጸና ማን ነው? የምድር ዳርቻ የሚታወቅ ማን ነው ብሎ ስሙ ማን ነው እያለ ስለ እግዚአብሔር አብ ይናገርና የልጁ ስም ማን ነው ብሎ ያስቀምጣል። የልጁ ስም ማን ነው? ይህን ካስቀመጠ በኋላ የዚህን የልጁን ስም ማን ነው እናገኘዋለን? ክርስቶስ አይደለም? ክርስቶስ የእግዚአብሔር ልጅ ተብሎ የተባለው አንድያ ልጁን እስኪሰጠን ድረስ ዓለሙን ሁሉ ወዷል የተባለ ማለት ነው። በተለይ ደግሞ ቁጥር 13 ላይ እዛው ከ16 በፊት ይሄንኑ አድረስ የሚያደርግ ነው የሚመስለው። አንዴ ብታሳየን ይሄን ጥያቄ ካነበብን በኋላ ቁጥር 13 አንዴ ትከፍትልን ኢዮኤል ሶሪ ወደ ሰማይ የወጣ ካለ በኋላ ነው አይደለም? ኖ እዚህ ላይ አይደለም። እዚህ ሳይሆን ዮሐንስ ወንጌል ምዕራፍ 3 ነው። ምዕራፍ 3 ቁጥር 13 ማለት ነው። እዚህ 13 ሳይሆን አሁን ጥያቄውን ልብ በሉ እንዳትረሱ። የተጠየቀውን ጥያቄ ስለ አምላክ እያጠየቀ መጥቶ ስሙ ማን ነው የልጁ ስም ማን ነው እንደሚለው ማለት ነው። ይሄንን ያደረገ ማን ነው ምናምን ብሎ ከዛ አሁን ክርስቶስ የሚናገረው ነው። እዛ ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው የሚለው ቀጥታ ከዛ ጋር የሚገናኝ ነው እኔ የተረዳሁትና ይሄንንም ትንሽ ብትሄድበት ብዬ ነበር ከዛ ጋር አያይዘና ክርስቶስ ያ መሆኑን ልጅ መሆኑን እየገለጸ ነው የሚለው 34 ላይ ያለውን ነው። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው እያለ ከዛ ጋር ማያያዝ ይቻላል። ማያያዝ ይቻላል። ዳይሬክትሊ ይመጣዋልም አይፋደስ ሚስተር ባለስ አያጋጥመው ዳይሬክትሊ ቁጭ ይላል። ስፔሲፊክሊ ማለት ሄዶ ልክት ነው የሚለው
ባይዜ ጠቅሰው የሚያገናኙ አፕሊኬሽኖችም ስስብ ወደዛ ነው የሚስቡ። በተመሳሳይ መንገድ ማለት ወደ ዮሐንስ 3:13 ላይ ነው እንደው የሚስቡት እዚሁ የጥበብ ላይ ማለት ምሳሌ ላይ ያለውን ምሳሌ 34 ላይ ያለውን ስፔሲፊክሊ ቁጥር 4 ላይ ወደ ሰማይ እየወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ያለ ስለ እግዚአብሔር ካወራ በኋላ ከዛ የልጁስ ማን ነው? ልጅ ስም ማን ነው ብሎ ስፔሲፊክሊ ይችን ጠቅሶ ብቻ ነው የሚያልፈው። ባይዘ ክፍሉ ምንድነው ምናምን አይልም፣ አያብራራም። በቃ አዲስ ኪዳን ላይ መተን ትፈስረዋለህ ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አለቀ። በሰማይ የሚኖረው ያ ማን ነው? ኢየሱስ ክርስቶስ። ትክክል። ተናጋሪውም ደግሞ ኢየሱስ ክርስቶስ ነው። ይሄ በቃ እየተጻፈው ክርስቶስ ነው እየገለጠ ያለው ይሄንንና እያጠቆመ ነው። ያ ልጅ ነኝ ያለ ነው ባጭሩ። እና እሱን በደንብ እንድንጨምርበት እየነበረ ቃሎትን ያሰማልን። ይቅርታ ነገሩን ስላረዘምኩት። አሁን ወደ ቅዱስ መንፈስ ቅዱስ አንድ ርዕስ በአንድ ቀን እናያለን ስለተባለ ማንም አልሰማም። ነገር ምስጢረ ሥላሴ ጨርሼ ነው ዛሬ የሚሄድ ጥያቄና መልስ ነገር። እሺ መልካም። ሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ ያወጣልኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ለመንፈስ ቅዱስ ደግሞ የተጠቀሰበትም ሲናገርም ሲጣራም እንድናይ ስለፈለኩ ማለት ሲሰማም ሲያስተምርም ሲያግዝም አዋቂ መሆኑ ሲነገር መንፈስ ቅዱስ አምላክነቱ ላይ ብዙ ጊዜ አስቸጋሪ ስለሆነ ብዙ ሰው ስለማይገልጠው የሚከብድም የሚመስለው ሰው ስላለ አካላዊ መሆኑን ማሳየት እኔ ባይ መሆኑን የሚያውቅ መሆኑን የሚያግዝ መሆኑን ቅድም አታስመርሩት ተብሎ የተነገረለት መሆኑን እንድትረዱ ሐዋርያት ሥራ ምዕራፍ 13:2 ምዕራፍ 5 ላይ መንፈስ ቅዱስ እንዴት ዋሻላችሁ ተብሎ እሱን እግዚአብሔር መሆኑን ገልጦ የሚያልፍበት አለ። ቁጥር 13 ላይ ግን ምዕራፍ 13 ላይ ከቁጥር 2 ጀምሮ ብንመለከት እነዚህም ጌታን ሊያመልኩና ሲጦሙ መንፈስ ቅዱስ በበርናባስና ሳውልን በደንብ ያዙልኝ። በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። ምን አድርጎ ለዩልኝ? በጠራኋቸው ደግሞ ጠሪውም እሱ ነው። እንዲለዩ የሚፈልግ እርሱ ነው። ሐዋርያቱን ያሰማራ ማን ነው? እግዚአብሔር ነው አይደል? ማቴዎስ 28 ላይ ጌታ ኢየሱስ ክርስቶስ ነው አይደለም ሰጥቷቸው ሄደው። መንፈስ ቅዱስ በተመሳሳይ መንገድ ይናገራል። በደንብ ያዙልኝ። ተናጋሪ ነው፣ አይናገርም ለሚሉት መንፈስ ቅዱስ እየተናገረ ነው። መናገር ብቻ አይደለም፣ ለዩልኝ ይላል። ለዩልኝ ይላል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ባለፈው እንደሚሰማ አይተን ነበር አይደል? ምናልባት እንየው 16:13 ላይ ልክ ለጌታ ኢየሱስ ክርስቶስ በተነገረበት አንቀጽ ለመንፈስ ቅዱስ የሚነገርበት ክፍል ላይ ነው እንደሚሰማ ስፔሲፊካሊ ማለት ነው። ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ይሄ አይደለም። ዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይነግራችኋል፣ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል ይላል። ስፔሲፊካሊ እዚህ ጋር የእውነት መንፈስ ተብሎ ተነግሯል። አንድ ሁለተኛ ደግሞ ዘሩ ኃይል ሳይሆን ምን ይላል? የሚሰማም ነው። የሚናገር ለዩልኝ ማለትም የሚችል እንዲሁም ደግሞ ምንም የሚሰማውን ሁሉ ይነግራችኋል አይደለ? መናገሩንም መስማቱንም ነው የሚናገር፣ ሁለቱንም ማለት ነው። መንፈስ ቅዱስ ዝርው ነው ለሚሉት ምላሽ እየሰጠ አይደለም። ዝርው አይደለም፣ ይሰማል። መንፈስ ቅዱስ ይናገራል። መንፈስ ቅዱስ ለዩልኝ ይላል። መንፈስ ቅዱስ ደግሞ ያስተምራል። እዚሁ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 26 ላይ አይደለም፣ ይናገራል፣ ያወራል፣ ይሰማል፣ ለዩልኝ ብሎ ያዛል፣ ያስተምራልም ደግሞ ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ አዎ ሐሰት ውጊያችን ከስጋና አጥንት አይደለም፣ ወይም ደግሞ ከደም አይደለም ከመንፈስ ነው ሲባል የውሸት መንፈስ ነው እንጂ መቼም ከመንፈስ ቅዱስ ጋር እየተዋጋን አይደለም። ይዊ
ቁጥር 26 ላይ እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል። አንደኛ ጌታ ኢየሱስ ክርስቶስ የነገረው ሁሉ ያሳስባል። ምንም ያደርጋችኋል? ያስተምራችኋል። የሚያስተምር አካል ማን ነው? አካላዊ ነው አይደል? እንደ ዝርዊ ዝም ብሎ ፓወር አይደለም፣ ዝም ብሎ ኃይል አይደለም። የሚያስተምር ነው። ይናገራል፣ ይሰማል፣ ያስተምራልም፣ ያሳስባቸዋልም። ማሳሰብ ለአካል የሚነገር ነው። በደንብ ነው የሚያሳስባቸው፣ በደንብ ማሳሰብ። ከቁጥር 16 ጀምሮ እንደሚያግዛቸው ያስቀምጣል። ከቁጥር 16 ከፍ አድርግልኝ እናንተ እና 17 እናንብበው። ተመልከቱ 16 ብትወዱኝ ትእዛዜን ጠብቁ ካለ በኋላ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸው። አጽናኝ መንፈስ ቅዱስ ነው ይላችሁ በራቅጤስ ማለት ነው። እርሱም ዓለም የሚያየውን የማያውቀውን ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚኖር እናንተ ታውቃላችሁ። ሊያጽናናቸው ነው። አንድ አጽናኝ ነው። እሺ አጽናኝ ነው። አጽናኝ ዝርቡ ነገር አያጽናናም። የሚያውቅ ነው ደግሞ። ሐዋርያት ሥራ ምዕራፍ 21 ቁጥር 11 ላይ ሄድልኝ። ሐዋርያት ሥራ ምዕራፍ 21 ከቁጥር 11 የሚያውቅ ነው። የወደፊቱን ያውቃል። 21 11 መንፈስ ቅዱስ ዝርቡ ነው ለሚሉት ነው ዝም ብለን እያሳየን ያለ ነው። እሺ ወደ እኛም መጣና የጳውሎስንም ብዥ እያለ ነው። የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ምንድነው ያስሩታል፣ በአሕዛብ እጅ አሳልፈው ይሰጡታል ይላል አለ ብሎ ያስቀምጣል። ማን ነው የሚለው? መንፈስ ቅዱስ አይደለም? መቼ ነው የሚሆነው? ወደፊት አይደለም? ይሄ ከመከናወኑ በፊት ነው የተናገረ ያለው። መንፈስ ቅዱስ ያውቃል፣ የሚያውቅ ነው። የወደፊቱን ያውቃል፣ ሁሉንም ይመረምራል። ባይዚ ስፔሲፊካሊ እኛ ዝም ብለን እናስቀምጥ ነው። ሊዋሽ እንደማይችል ሐዋርያት ሥራ ምዕራፍ 5 እዚሁ አስቀምጧል ቁጥር 3 ላይ። እዚሁ አሁን ምዕራፍ 16 ላይ ወደ አለመለስ ስትሉ ሲከለክል ታዩታላችሁ። ሲከለክል ምዕራፍ 16 ቁጥር 6 ላይ ሄድልኝ። ሐዋርያት ሥራ ምዕራፍ 16 ቁጥር 6 ሲከለክል ታገኙታላችሁ። ቁጥር 16 ሶሪ 6 ማለት ነው። በጣም ይቅርታ። በእስያም ቃሉን እንዳይናገሩት መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ ብሎ ያስቀምጣል። ማን ከለከላቸው? መንፈስ ቅዱስ። መንፈስ ቅዱስ ቀደም እንደ አሳዘኑት ወይ ደግሞ እንዳስቆጡ ተነግሮ ነበር አይደል? መንፈስ ቅዱስ አሁንም እዚህም የኤፌሶን መልእክት ላይ ይልን ቅዱስ ጳውሎስ ምዕራፍ 4 ላይ የኤፌሶን መልእክት ምዕራፍ 4 ቁጥር 30 ላይ እንዳያሳዝኑት ይነገራል። ይሄ አካል ለሆነ ፐርሰናል ለሆነ እግዚአብሔር አምላክ ነው እንጂ የተነገረ ያለው ኢምፐርሰናል ለሆነ ግዑዝ ነገር ለሆነ አይደለም፣ አካል ላልሆነ አይደለም። ቁጥር 30 ላይ ተመልከቱት። ለቤዛ ቀን የታማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚል። አታሳዝኑ ማንን? ቅዱሱን መንፈስ። ቅዱሱን መንፈስ ግልጽ ነው አይደለ? እሱ አምላክ ስለመሆኑ ወደ የተነገረ ስለሆነ በቂ ነው። ሐዋርያት ሥራ ምዕራፍ 5 ላይ ማለት ነው። ግን ይችን ፖይንት ላስቀምጥና እንመልከታት። መንፈስ ቅዱስ ኢሳይያስ ምዕራፍ 6 ከቁጥር 9 ላይ ያለው ክፍል የሚናገር እግዚአብሔር ነው ጌታ። ኢሳይያስ ምዕራፍ 6 ላይ ሄድልኝ ከቁጥር 9 ላይ ኢሳይያስ። አሁን በብሉይ ኪዳንና ሐዲስ ኪዳኑ አገናኝተን እንመልከተው። ኢሳይያስ 6
ማን ነው ማይክ የከፈተው? ቁጥር 6 ላይ እስከ 9 ድረስ እንሄዳለን። 9 ነው የምፈልገው እኔ። ከላይ ጀምሮ ተመልከቱት። በሙሉ እግዚአብሔር ነው የሚናገር። እሺ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብር ተሞልታለች እያሉ ይጮሁ ነበር ያለና የመድረኩ መሰረት ከጨዋዊው ድምፅ የተነሳ ተናወጠች፣ ቤቱንም ጢስ ሞላበት። እኔም ከንፈሮች እያለ ይመጣና በደንብ ያዙልኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በቁጠት የወሰደውን ፍም ነበረ። አፌንም ዳሰሰኝና እነሆ ይህ ከንፈሮች ነክቷልን፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰይረልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልኛል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማለህ አታስተውልምም፣ ማየትም ታያለህ አትመለከቱም በላቸው ይላል። ማን የሚል ጌታ ነው። በደንብ ያዙልኝ። ጌታ ነው እንደዚህ እያለ ያለው። ይህንኑ ኤግዛክት ክፍል ጠቅሶ ሐዋርያት ሥራ ቅዱስ ሉቃስ ማለት ነው ሐዋርያት ሥራ ምዕራፍ 28 ላይ ሄድልኝ። ምዕራፍ 28 ከቁጥር 25 እኛ እዚህ ላይ ቁጭ ብለን አዲስ ዓመት አልገባም፣ በፈረንጆች ጉድ ፈላ። ከቁጥር 25 እስከ ቁጥር 26 እንሂድ። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮችን ወንጌልን ሰበኩ። የከፈትከው ግን ምዕራፍ 8 ነው 28 ነው እያልኩ ያለው። ከላይ ጀምረን እንመልከተው። ይላችሁ ከቁጥር 25 እርስ በእርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉምም፣ ማየትም ታያላችሁና አትመለከቱምም፣ በዓይናቸው እንዳያዩ በጆሮቻቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰው እንዳልፈወሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይኖቻቸውንም ጨፍኗል በላቸው ይላል። ማነው ተናጋሪው እዚህ ጋር? መንፈስ ቅዱስ አይደለ? ቁጥር 25 ላይ እንደዚህ ዝቅ አድርገው ተመልከቱት። መንፈስ ቅዱስ በነቢዩ በኢሳይያስ እንደተናገረው ነው የሚል። ኢሳይያስ ምዕራፍ 6 ላይ ማን ነው ተናገረኝ የሚለው? ጌታ አይደለ? ጌታ ነው ተናገረኝ የሚለው። ቁጥር 8 ላይ የጌታንም ድምፅ ማን እልካለሁ ማንስ ይሄድልኛል ሲል ሰማሁ ነው የሚል። ስለዚህ መንፈስ ቅዱስ ምንድን ነው? ለኢሳይያስ ጌታ አይደለ? ሐዋርያት ሥራ ለጻፈው ለሉቃስስ ጌታው ነው አይደለም? በግልጽ አማርኛ አይደለም? ይቅር በቃ እሺ፣ ምን ይደረጋል? ነው ዘጸአት ምዕራፍ 17 ቁጥር 2 ላይ አይደለም? መንፈስ ቅዱስ ላይ ስትረስ የማደርገው ሁሌ ክርክር ስላለበት ነው። ሕዝቡ ሙሴን ተጣሉትን፣ በደንብ ያዙልኝ፣ ተጣሉት። የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ አላቸው ይላል። ማንን ትፈታተናላችሁ?
እግዚአብሔርን ትፈታተናላችሁ። ሙሴ ነው እንዲህ የሚለው። ይህንኑ ክፍል የሙሴን መጽሐፍ የሚያውቅ ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 3 ቁጥር 9 ላይ ያመጣዋል። ለማን እንደሚሰጠው ተመልከቱ። ይላችሁ እንሂድ። ዕብራውያን ምዕራፍ 3 ቁጥር 9 አባቶቻችሁ እኔን የፈተኑበትን የመረመሩበትንም 40 ዓመት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁ እልከኛ አታድርጉ። ከላይ ግን ከፍ በልልኛ። ተናጋሪው ማን እንደሆነ ላሳያችሁ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙት ይላል። አባቶቻችሁ እኔን የፈተኑበትን። ተናጋሪው ማን ነው? መንፈስ ቅዱስ። ግን መንፈስ ቅዱስ የሚለው አባቶቻችሁ እኔን የፈተኑበትን ይላል። መንፈስ ቅዱስ እኔን የፈተኑት የኔ የፈተኑት ጋይስ የት ነው የፈተኑት? ዘጸአት ምዕራፍ 17 ቁጥር 2 ላይ የተቀመጠውን ክፍል ያዙልኝ። ሙሴ የተናገረውን ነገር ችግር የለውም። ኤርምያስ 31 ላይ ሄድልኝ። ኤርምያስ 31 ቁጥር 33 ከእነዚያ ወራት በኋላ ከእስራኤል ቤት ጋር የምትገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል ይላል። ምን ሆናቸዋል? አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ይህንኑ ክፍል ዕብራውያን መልእክት ምዕራፍ 10 ቁጥር 16 ላይ ሄድልኝ። ቅዱስ ጳውሎስ መጽሐፍትን የተረዳ ብሉይ ኪዳንን የሚያውቅ ሐዋርያ ነው። ቁጥር 16 ላይ ምዕራፍ 10 እንዲህ ይላል ከላይ ጀምሮ፣ መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባውም ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ፣ በልቦናቸውም እጽፋለሁ እያለ ያስቀምጣል። ጌታ መገጣጠም የእናንተ ስራ ይሆናል። ጌታ ተብሏል መንፈስ ቅዱስ። አዎ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ጌታ ተብሏል ኢየሱስ ክርስቶስ ወልድ። አዎ። የት? ኤፌሶን መልእክት ምዕራፍ 4 ቁጥር 5 ጌታ ተብሏል አብ። አዎ። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ግልጽ ነው። አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አብ ፈጣሪ ስለመሆኑ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ ወልድ ፈጣሪ ነው ዕብራውያን ምዕራፍ 1 ቁጥር 10፣ መንፈስ ቅዱስ ፈጣሪ ነው መዝሙረ ዳዊት 104 ቁጥር 30። ባለፈው ያየነው ስለሆነ ተመሳሳይ እያወጣችሁ ማለት ነው። አብ በእኛ አለ፣ መንፈስ ቅዱስ በእኛ አለ፣ ወልድም እንደዛው። አብ በእኛ ስለመኖሩ ሐዋርያት ሥራ ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ፣ ሁለተኛ ቆሮንቶስ ላይም አለ ምዕራፍ 6 16። መንፈስ ቅዱስም ልክ እንደዛው ኤፌሶን መልእክት ምዕራፍ 3 ቁጥር 17 ላይ። መንፈስ ቅዱስ ደግሞ ኦልሬዲ በግልጽ ምዕራፍ 8 ቁጥር 9 ሮሜ መልእክቱ ላይ ቅዱስ ጳውሎስ አስቀምጦልናል። ስለዚህ መጽሐፍ በግልጥ እንደሚነግሩን እግዚአብሔር አንድ ነው፣ አምላካችን አንድ ነው። ነገር ግን በሶስት አካላት ተገልጧል።
አብ ወልድ መንፈስ ቅዱስ ከዘላለም አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። አትርሱ። ነገር ግን ስንት አምላክ አለን? አንድ። የምናወራው ስለምን ስለሆነ ስለ ባህሪ ኦሲያ ብለን ያስቀመጥ ነው፣ ወይም ደግሞ ጋር ሄድ ብለን ስናስቀምጥ መለኮት ያለው ማለት ነው። አንድ መለኮት ሶስት አካላት ወይም ደግሞ ሂፖስታሲስ ማለት ነው፣ ወይም ደግሞ 3% ብለን የምናስቀምጠው ግልጽ ነው። በብሉይ ኪዳን እስከ ሐዲስ ኪዳን ቤዚክ በሚባል ደረጃ አማርኛ ይሄ ነው። ቤዚክ በሚባል ነገ ጌታ ከፈቀደ እንጠያየቃለን። ደግሞ ይችኛዋን ማለት ነው ዛሬ አየናት። ውስብስብ ነገር አልገባው። ሃይማኖት አበው ጋር እየገባው ሌላ ቦታ ላይ እየገባው አልጠቀስኩም። ከላይ ዕብራውያንን አንቀበልም ለሚሉት ማለት ነው። ማናቸውም አይቀበሉት። ሐዋርያት ሥራን አይቀበሉም። ሐዋርያት ሥራን ጥቀሽላቸው። ይህች ሀገር ወዴት እየሄደች ነው? እሺ ለማንኛውም ከላይ እንይ ስለተባለ አመሰግናለሁ። እግዚአብሔር ያክብርልኝ። ኢዩኤል ጸጋውን ያብዛልህ። እግዚአብሔር ያክብርልኝ። ለሃና ለሚስጥልን ከላይ አይተን ይችን ተማምረናል። ግራ የገባው ካለ ነገ ጥያቄ መድረክ ነው። ጥያቄ ጠይቃል ነገ አይደለ? እንመማር ማይክ ከፍተ ነበር። እኔ ጨርሻለሁ። እግዚአብሔር ያክብርልኝ። ያጠፋ ነው ካለ አስተካክል፣ የጎደለ ካለም እንደዛው። ብርሃነ ትንሣኤ ብላችሁ የጸሎት አስቡን። እሺ እንመማር እንዴት አለ? ሰላምታ አለ? አይ መስከና አይ ቃሉትን ያሰማልን። በጣም ደስ የሚል ነበር። እየጨረስክ መስሎኝ አሁን እንደዛ ልል ነበረ። ማቋረጥ እንዳይሆንብኝ። አይ ጨርሻለሁ። ያ እና በጣም ደስ የሚል ትምህርት ነበረ። በመሀል ምናልባት ሀሳብ ምናምን ማስቀየር እንዳይሆንብኝ ቅድም ስላደረኩት ነገር ይቅርታ። ግን ያችን ነገር እንዲጨመር ብዬ ነበረ። ሌላ ጊዜ እንደዚህ በእርግጥ እኔ ከተላለፉ በኋላም እንደዚህ ዩቲዩብ ላይ እከታተላለሁ። በጣም በተለይ ስለ ሶስቱ ጉባኤያት ያስተላለፍከው የሰጠው ትምህርት በጣም ግልጽና ቆንጆ ትምህርት ነበር እና እዛም ላይ ሄደን ደግሞ እንድናይ በዚህ አጋጣሚ እዛም ላይ ሄደን ኖት የምንወስድ ሰዎች አንድ መጠቆም የምፈልገው ነገር ቢኖር ምናልባት የተጠቀሱትን ጥቅሶች እዚህኛው ደቂቃ ላይ ይሄኛው ተብራርቷል ምናምን ብላችሁ የሆነ ሀሳብ ብትሰጡ እንዲሁ ዝም ብለን ያው እንትን ነው ከማለት ደስ የሚል ነው ወይ ደግሞ ፓርቲ ያሰማን ብቻ ከምንል እሷንም እየሰጠን ለኢንተርኔቱ ብንማግበውና ሰርች ቢደረግም ሊገኝ ስለሚችል ያ ፖይንት እንደዛ ብንጨምር የሚለውን ሀሳብ ለመጨመር ፈልጌ ነው በዚህ አጋጣሚ። እና ቃልዮትን ያሰማልን በድጋሚ በጣም ደስ የሚል ነው። ቀጥልበት፣ በርታ። እንደዚህ አይነት ተከታታይ ትምህርቱን እግዚአብሔር ያክብርልኝ። አሜን። እሺ አሜን። እሺ እንዳለ እንቀጥላለን። እንግዲህ ጌታ ካለ ዩቲዩብ ያለ እንዴት ምን እንትን ላይ ፕሮፋይል ላይ የለም እንዴ? አለ መሰለኝ እኮ ፕሮፋይል ላይ የለም እንዴ ዩቲዩብ? ወይስ አነሳሁት? ዩቲዩብ አንስቼዋለሁ። ጉድ ፈለ ቆይ በዚህ በታቢ ልግባና ላይ አሁን ባለው ሁኔታ እንትን ዲስኮርድ የሚለው ሊንክ ነው ያለው። ሁለቱንም አይ ቲንክ ማካተት የሚቻል መሰለኝ። አዎ ይችላል። ኧረ አዎ ዲስኮርዱን ማንሳት ነው። አሳይ ማየት የሚፈልግ ሰው ካለ እኔ አያስፈልግም። አዎ እሺ ይታለ እንትን ያደርጋል ታውቃለህ። ዩቲዩብ ሳደርግ ምሬ ይባለው ስሙ በላፕቶፕ ላሳያ እንዴ እንደው እሺ ላሳያችሁ። ወይት ሚኒት ኦኬ እሺ ሰማኒ እግዚኦ እሺ ኦኬ this one ማለት እሺ ሎዛ ሪካርዱን አቁሚውና ያው
ላኪልኝ አሁን። ግን የልጅቱ ቪዲዮ አይታይም ማለት እንትን ነው የመጽሐፍ ቅዱስ ሁሉም ላይ ልጁ ከፍቶ ሳለ የእሱ ይታያል፣ እሷ ግን አይታይም። እንግዲህ መድኃኒዓለም ያግዘናል፣ አታስቢ። ይታያል። ከታየ ነው አንተ እያታየ ያለው ይታያል። እንዲህ ሞር ላስጠጋውና ዩዘርኔሙን ለማየት ሞክሩ። ሜቢ አንድ ያስቀምጠናል ተከታታይ። አሁን የሰሞኑ እነዚህ ተከታታይ ናቸው። እንደዚህ 4 ቪዲዮ አሉ። አይ ቲንክ 5 ቪዲዮ የ6 ቪዲዮ 6 ደርሰናል መሰለኝ። አንድ ከዚህኛው ጀምሮ ትክክለኛ መጽሐፍ ቅዱስ የትኛው ነው የሚለው አተረጓጎም ቢል አይ ቲንክ ያስተጋባልን ማመልከት እዚህ። እሺ ትክክለኛ መጽሐፍ ቅዱስ ትምህርት የቱ ጋር ነው የት ነው የሚገኘው የሚለው መሰረታዊ ትምህርት ነበረች። ባይዘ ታምኔል ስላልሰራውላት ሰንፌ ሰው ግን አላያት 180 ምናምን ሰው ነው ያየው። ታምኔል ስላልሰራውለት ነው ባይዘ እንጂ ቤስት ሰንፌ ነው። እነዚህ ላይም የታምኔል መስራት ስንፍና ይታያል። ዝም ብዬ ነው ኮፒ ያደረኩት አራቱንም ማለት ነው። ጽሁፉን የለያየሁት እንጂ አንድ አይነት ነው። ሰው አንድ አይነት ቪዲዮ ለቀቁ ስለመሰለው ነው የሚመስለኝ፣ ወይ ደግሞ በጽሁፍ አደርገዋለሁ። ታምኔል ላይ ሰነፍ ያለው አይ ዶንት ኖ በጣም ቢዚ ሆኜ ስለነበረ አንዳንድ ነገሮች እየሰራኋቸው አልነበረም። ለተማሪ ብቻ ነው የፖስተኩትና ኖርማል ኦዲየንስ ዩቲዩብ ላይ ያለ ሰው ያየዋልን ብዬ አላሰብኩም። እግዚአብሔር የሚያውቀው ሰው ያየዋል ምናምን ብዬ ማለት ነው። ተማሪዎች ብቻ ካዩት በቂ ነው አለ አይደለ? ይሄ አሁን ለብዙ ሰው አይቶልህ ምናምን ደን በደንብ ሞኔታይዜሽኑ በደንብ ነፋ ብሎ ብር ይሰራል ምናምን የምትለው አለ አይደለ? እንደዛ አይደለም። ፖሳስቴ ልጆቹ እዚህ ክላስ ያሉት ብቻ ይመልከቱት የሚል ነበር። ሶ ዳትስ ዋይ ኦልሬዲ እያዩት ነው ያለ። ይሄም አለ ቲንክ አሉ ያላዩዋቸው አሉ፣ የታየም አለ። አይ ዶንት ኖ ብቻ አይኒሃው የክላሱ ተማሪ መጥቷል ብዬ ስለማስብ እነሱ ስላዩት የሚፈልግ ሰው ካለ ገብቶ ይመልከተው። የዛሬውንም ለቀዋለሁ ነገ። የዛሬውን ለቀዋለሁ ነገ። ደወሪ እና ለ30 ደቂቃ ነበር ላስተምር የገባሁት። እግዚአብሔር ይመስገን 2 ሰዓት ተኩል ሆኗል ከገባው ማለት ነው። እዚህ አንድ ሰው ኢንተርኔቱን የሚቆጣጠር ሰው ቢኖር ጥሩ ነበር፣ የሚያጠፋብኝ ማለት ነው። ሰላም ደርልኝ። እግዚአብሔር ያክብርልኝ። ወዳችኋለሁ፣ አከብራችኋለሁ። የተማርነው እንግዲህ በልቦናችን ያሳድርልን። ያጠፋነው ካለ አርሙን፣ የተሳሳትነው ካለም እንደዛው አስተካክሉን። ሁላችሁንም ማለት ነው ወዳችኋለሁ፣ አከብራችኋለሁ። ብርሃነ ትንሣኤ ብላችሁ አስቡኝ በጸሎታችሁ። ሰላም ደሩልኝ። እግዚአብሔር ያክብርልኝ።